እንዲያውቁት ሰዎች ማድረግ መልካም ነገር ይመስለኛል። ተሳደቡ ከምል ይሄን አድርጉ፣ በዚህ ውጡ፣ በዚህ ግቡ፣ ፖለቲካ እንደዚህ ነው ከምል እኔ ጌታን ዘላለማዊ ሕይወት አገኙ ብል የተሻለ ነው ብዬ ስላሰብ ወደዛ ነው እንግዲህ እግዚአብሔር የመራኝ። ያንን ነው የማደርገው። ወንጌልን ነው የማሰራቸው ከእግዚአብሔር ጋር። ማቴዎስ ወንጌል ላይ መከሩ ብዙ ነው ሰራተኞች ጥቂት ናቸው እና የመከሩ ጌታ ሰራተኞቹን አብዝቶ እንዲልክ ለምኑት ይላል እና ዓለም ላለው መከራ ከሰራተኞች ጋር ሲነጻጸር ስለማይብቃቃ ዮኒ ማኛ በአገልግሎት እየመጣ ነው። ሊጨበጨብለት የሚገባ ነገር ነው። ሰውን በእንደዚህ አይነት ነገር ስታዩ አገልጋይ ሆናለሁ ሲል በቀሪ ህይወቴ በመንፈሳዊ ህይወት አሳልፋለሁ ሲል ማመስገን ያለባቸው የትኛው ሙሻማ በጌታ ነው የሚሆነው። ጸሎት ከኔ ጀምር እያለ አንተማ ለጌታ ቅርብ ነህ። ሽምብራውም አልተዋጣለም። ስለዚህ ሩቅ አይደለሽ። ተሙ ማይንድ የሆነ ሰው እሱ። እሺ ወደ ሌላው ደግሞ አንድ ከመንፈሳዊ በወንጌል ነው የምገኘው። አባት በወንጌል ኦኬ። አንድ ተቀናብሮ ያየሁት ዝማሬ ነበርና አቀናበሩት በሰከንድ። እስቲ ለዚህ ለተከበረው ህዝብ ማለት የምትወደው ዝማሬ አንድ ጋብዘን እስኪ። ሊያስልሰኝ ነው። ተሙ እያለቀሰብኝ ነው። በዚህ መዝሙር ቀድሞ ሊያወጣ ነው እያለ ጓ እያለ ነው። ካሁኑ በደንብ እንትኔን ድምፄን ስየው ቢሆን አሪፍ ነው ብዬ አሰብኩኝ። ተሙ አብሽር፣ አንድ ሪሚክስ የምታደርገውን መዝሙር እነግርሃለሁ። በመዝሙር መጣብኝ በሙዚቃ ሳባረው ብሎኛል እና ይሄ ነው ያ ተሙ የሽምብራ ጥርጥርን ሪሚክስ ያደረገ ሰው ነው። በነገራችን ላይ እንዴ ቀላ ቆይ ይሄ ጎረምሳ እያስቸገረኝ ስለሆነ ታፕታፕ እያደረጋችሁ ያ ሌላ ጊዜ በደንብ ተዘጋጅቼ በእውነት በደንብ አድርጌ ዘምራለሁ። በደንብ እሺ እሺ። ለይቅርታ ለዛሬ ብራብኝ ምንም ችግር የለም። ብዙ ጊዜያቶች ስላሉ ስለምንገናኝ ተዘምራ በደንብ እሺ። በነገራችን ላይ ይቅርታ ደሩ ዛረሩ በጌታ ነው። እሱ ነው ቀን ተቀበለው። አዎ እግዚአብሔር መሰከረኝ። ዋው ደሩ ዛረሩ በጌታ ነው። እኔ ከእህቱ ጋር ዩኒቨርሲቲ አንድ ላይ ነው የጨረሱት። ታውቃለህ፣ በጣም ጎበዝ ታለች። ጆርናል ያ እሱም ጎበዝ ተማሪ ነበረ። ባህር ዳር ዩኒቨርሲቲ ነው የጨረሰው። ደሩ ጋዜጠኛም ነው። በነገራችን ላይ ሚዲያ ላይ በጣም አውቀዋለሁ። ሚዲያ ላይ በጣም እኔ ኮትኩቼው ከባድ ሚዛን አድርጌዋለሁ በሰከን ገና እንደመጣ ነበር የማውቀው። እግዚአብሔር ይመስገን ጥሩ ደረጃ ላይ ያለ ሰው ነው። በጣም ቅን መልካም ሰው ደሩ ዛረሩ። የማውቃቸው ብዙ ሰዎች አሉ። አንተ ራሱ በቅንነት በደንብ ነው የማውቀው እና ብዙ አሉ የተደበቀው መልካም ሰዎች ተደብቀው ጓገጮቹ ናቸው ወደፊት የወጡት። አሁን ደግሞ የመልካሞች ጊዜ ነው ብዬ አስባለሁ። የመልካም ወንድምና እህቶች ጊዜ። ደስ ይላል። ደሯችን ስለሰማው ደስ ብሎኛል። ያው እንተዋወቃለን በቤተሰብም ደረጃ። እሺ ወደ ዮኒ ጥያቄ ልምጣ። ዮኒ በአንተ ጉዳይ ብዙ ሰዎች በጣም በሲሪየስ ግራ ይጋባሉ። የስ በምናውቀው በምናምኑ በላስላስ ምናምን ሳይሆን እንደ ዮኒ ከ10 ዓመት በፊት ዮኒ ማኛ የነበረው አቋምና አመታት ሄደው አመታት የመጡ ቁጥር ይሄ ልጅ ወጣት እየሆነ ነው የሚመጣው። የዮኒ ካላንደር ወደኋላ ነው እንደሚቆጥረው ይላል። እኔ የሚገርም እግዚአብሔር በሚያውቀው ደስተኛ ሰው ነኝ። ቴዲሻ በማንም ህይወት ላይ እማመሰግን ሰው ነኝ። ተሙሻ መልሳለሁ ያንተን ጥያቄ። በማንኛውም ህይወት ላይ ደስተኛ ሰው ነኝ። ለመሰለ አብዛኛው መንገድ ላይ ሳገኛቸው የሚሰጡኝ ፊድባክ፣ የትም ሀገር ላይ ሲሄድ ፊድባኩ በጣም ደስ የሚል ነው። እንደዛ ረጋጮኝ ማለት ነው። እና ደስተኛ ሰው ነኝ። በቤተሰቤ ደስተኛ ነኝ። ራሴን ከሰው አላወዳድር። ትልቁ የረዳኝ እግዚአብሔር አምላክ ብትገለኝ ራሴን ከሰው አወዳድር ያላቅ። እኔ ኮምፒቲሽኔ ከራሴ ስለሆነ ነው። የድሮ ፒክቸር ነበረኝ። የዛሬ 20 ዓመት ፒክቸር ነበረኝ። አስቀምጨዋለሁ ለታሪክ። ፍሪዝ አለው
ሱፍ አድርጌ እንዲህ ብዬ የተነሷት ፒክቸር አለችኝ እና ፒክቸሯ ራሱ እንትን ብላለች፣ አርጅታለች። በፍሬም እሱን አድርጌ አሁን ያለውትን አድርጌ አምገን ዱድ በ ስለዚህ ፎከስ ያደረኩት ራስ ላይ ፎከስ ስታደርግ እየተሻሻልክ ትሄዳለህ፣ እየተቀየርክ ትሄዳለህ። ራስ ላይ ፎከስ ካደርግ ሰው ላይ ፎከስ ካደርግስ ያንተን ነገር ጨርሶ ትረሳዋለህ። ያንተ ነገር ምንም በረከት ቢመጣ እየረሳው ነው የምትሄደው። ስለዚህ ብዙ ሰዎች አሁን የተቸገሩት ኮምፒቲሽናቸው ከሌላ ሰው ጋር፣ ኮምፒቲሽናቸው እንዲተባልኩ ነው። ኮምፒቲሽናቸው በቃ እንትና እንዲደርሷል፣ እንትና እንደዚህ ቪው አለው፣ ብዙ እንደዚህ ያደረገ ምናምን ብለው ሲጨነቅ ይውላል። አይ ዶንት ሃቭ ዳት ኦን ሚ። እኔ ኮምፒቲሽን ከራሴ ስለሆነ ሲገለጥ ቤት ራሱ ይመጣሉ፣ ያሾፉብኛል። የሚስቴ አባት ምናምን ይመጣል እና ወንድሞቿ ይመጣሉ፣ ይገልጡና ይስቃሉ። ዩሉክን ላ ያንግ ዳን ቢፎር እያሉ እናወራለን። እና ኮምፒቲሽን ራሴ ስለሆንኩ ገባ ከራሴ ላይ እንዲህ ነበርኩ እንዴ መቀየር አለብኝ እንዴ እያልኩኝ ከራሴ ጋር ስለምል በጣም ለውጥ አለ 100%። የድሮ ራሱ እንደዚህ ሸምግዬ ነበር ራሱ እያልኩ የምወዛገበው እኔ ራሴ ነኝና አም ታንክፉል ቱ ጋድ። ስለዚህ ለሌሎቻችሁም እንደ ወንድም እኔን ስለቀየረኝ ኮምፒቲሽናችሁ ራሳችሁ ከሆናችሁ በተአምር የተሻለ ቦታ ትደርሳለች። የሰው ከሆነ እየጨመራችሁ ነው የምትሄዱት እና ትበለሻሻላችሁ። ያንን ለማለት ነው። ክበሩልኝ። በጣም ይገርማል። እሺ ዮኒ፣ በሌላኛው ህይወት በነበርክበት ሰዓት በላስላስ ህይወት ይሄኛው የሰራሁት ፕሮግራም ከህዝብ ጋር አስተዋውቆኛል። በቃ ከህዝብ ልብ እንዳይወጣ ያደረገኝ ይሄ ፓርቲ ነው፣ ይሄ ፕሮግራም ነው፣ ይሄ ጊዜ ነው የምትለዋል? ሀሩ ነው ያ በተወሰነ መልኩ አሁን ለምሳሌ በተለይ እንትን ላይ ፌስቡክ ላይ ያለ ብዙ እንደዛ አይነት ትሬንዶች አልነበሩም እና አንዳንድ ሰዎችን አያለው። ብዙ ሰዎች የሚወደኝ ዮኒ ማኛ የዋን ይላሉ። በውስጥ ያለ ነገር አለ። የሆኑ ጊዜ የሆኑ እርዳታ የሚያደርጉ እንትና ማን ነው አሜክስ ነው አቤክስ የሚባል አለ። እንደገና የማማ ዝናሽ ጋር የሚጫወተው ዘካሪያስ የሚባል ልጅ ነው። ስሙ ጠፋኝ። ዘኪ ነው አላውቀውም ስሙ። እና እንደዛ አይነት ወንድሞች ነው ሰዎችን ዝም ብለው የሚያግዙ የለም ካላቸው አቅም ምናምን ሲያደርጉ። አዎ ተሙሻም አለ እዛ ላይ ደሩዛ ሀረሩ አሉ። ወንድሞቼን ጓ እያልኩ ገንዘብ አምጡ እያልኩኝ ለእነሱም መኪና እናስገዛ ነበር። ሶሻል ሚዲያ ላይ እየተላላስንም ቁም ነገር ሲመጣ አንቀልድም። ተሙሻም ይዞ ይመጣል ሰው። እነዚህ ሰዎች መረዳት አለባቸው ምናምን ሲባል አንድም ቀን እምቢ ብዬ አላቅም። አንድም ቀን እምቢ ብለውኝ አያውቁም። እሱ ነገሬን ሰው ስለሚያይ የምናገረው እናቶቻችን እንዲያውም አንዴ አይነ ስውርን ነጭ ልብስ ለብሳ አንድ ባህር ዳር ያለች ልጅ አነበፎጌ ባህር ዳር ያለች ልጅ አይነ ስውርን ተሸማ ትሄዳለች እና ፖስተቷት እንደዚህ አይነት ትውልድ ማግኘት በጣም እንትን ይላል ሲባል 40,000 ብር እሰጣለሁ አልኩ። ጊዜ 50,000 ብር ማለት አሁን 500,000 ብር ማለት ነው። የዛ ጊዜ 50,000 ብር አሁን ገንዘቡ ባዶ ገብቷል። እና ደሩም ሮጦ መጥቶ እኔም 10,000 እሰጣለሁ ተባለ። ከዛ አገናኙኝ ሰዎች። ለእሷ እንደዛ ሳረግ የባህር ዳር እንትኖቹ ከንቲባዎቹ ምናምን ተሰባስበው ስራ ለካ አካውንቲንግ ምሩቅ ናት እቺ ልጅ ስልክ ውስጥ ዝም ብላ ተቀጥራ የስልክ የማይረባ ብር እየሰጡ ያሰሯት ነበር። አካውንቲንግ ምሩቅ። ከዛ በስራዋ እንድታገኝ ተደርጎ በትልቁ ተደርጎ የ60,000 ብር ቼክ ተደርጎ ይዛኔ ለእሷ ተሰጠ። ብዙ እንደዛ አይነት ስራዎችን ስለሚያውቁ ለዚህ ይመስለኛል እንትን የሆነ ስናገር ብዙ ቅያሜ ይልል። ኦርቶዶክስ ጉዳይ ባለፈው ኦርቶዶክስ ለሁለት ልትሰነጠቅ ስትል ምናምን ነገር ጓገጭ ብለን እንዳይደረግ ያደረግንበት መንገዶች ምናምን። እንደገና አሁን ለምሳሌ የኮንሰርት ኢቭን ኮንሰርት ከዚህ በኋላ የኦርቶዶክስ ባህል እየጠበቃችሁ ዘፈን የምትሰሩ ማቆም አለባችሁ ብዬ ጓ በምለው በምናምን ነገር ላይ ብዙዎቹ እንደዛ ኢቭን በእስልምና ጉዳይ ላይ 35 መስጊዶች ሲፈርሱ እንዴት ብዬ ሩዋንዳ ነው ማለት
ኢቭን በሌላው ላይ የሰውኛ ከሆነ ማንንም አልሰማም። በራሴ መንገድ የምለውን ነገር ብዙ ሰው ይወድልኛል፣ ያው ይወዛገባል ይሉኛል፣ ብዙ ሰውም የሚወደዋል። በዛ ሰዓት የማደርጋቸው ነገሮች እውነት ለመናገር ከሞላ ጎደል ልክ ናቸው። በዛው ሰዓት በዛው ሞመንት አልፈው ሲታዩ ዮኒ ማኛ እንዲህ ብለዋል ልትለኝ ትችላለህ። በዛው ሰዓት የምናገረው ግን በመረጃና በማስረጃ አድርጌ ነው የምናገረው። በዛው ሰዓት ግን ኃይለኝነት ነበረው። የስ ሰው የሚሰማ ደግሞ በፍቅር ስንነግረው አይደለም። በፍቅር የነገረው ሼክ መች ተሰምቶ ያውቃል? ቄስ መች ተሰምቶ ያውቃል? ፓስተር መች ተሰምቶ ያውቃል? በፍቅር ነው የሚናገሩት። አንዳቸውም ተሰምቶ ያውቃል? ዮኒ ማኛ ተሰምቶ ያውቃል? ዮኒ ማኛ ሲያደርገው ግን ፍቅር የለመደ ማንነት አልነበረም። ስለዚህ አይ ነው በዛ ሰዓት መደረግ ያለበትን አድርጌያለሁ። ስለዚህ ለዛ ይመስለኛል ሰዎች እንዲቆዩ ያደርጋቸው። ለዛ ሌላው ከዛው እዛው ዓለም ላይ ያለን አንድ ጥያቄ ላንሳለን። ለምሳሌ ዮኒ በብዛት ከምታወቅባቸው ነገሮች አንዱ ከጂጂኪያ ጋር የምታደርገው እንካ ሰላምታ ነበር እና አንዳንዶች ዮኒና ጂጂ በወቅቱ ተነጋግረው የሚሰዳደብ ተባብለው ነው ይላሉ። እና አንተ ምን ትላለህ? እንደዚህ ተነጋግረህ ዛሬ ሲደብኝ ተባብላችሁ ነው ተወጡ የነበረው ወይስ ነገሮች ናቸው ወደዛ የሚተካሉ? ጌታ ምስክሬ ፈጣሪ ለዚህ ተነጋግረን የተሰዳደብንበት አንድም ዘመን የለም። እኔም የራሴን አይዲያ እሰጣለሁ፣ እሷም የራሷን አይዲያ ትሰጣለች። ሞር ተቀባይነት ያለው ኢቭን ለምትጮላቸው የኦሮሞ ልጆች እኔን ነበር። ለምን ከሰው ጋር ሳይሆን ፖለቲካ ነው የሚማሩ። ስለዚህ አብሶሉትሊ አብዛኛዎቹ የኦሮሞ ወንድምናቶች አሁን ብትጠይቃቸው አሁን ጨምሮ ከዮኒ ማኛና ከጂጂ ማንን ትወዳላችሁ ብትሏቸው ዮኒ ማኛ። ለምን እኔ የምናገረው ነገር ፖለቲካውን አስመርኩዤ እንጂ ሰዎችን አስመርኩዤ አይደለም። ተባረኩልኝ። ገባ? እሷ ግን ኦን ፐርፐስ የምትሄድበት መንገድ አሁንም ድረስ ልጄን ቀብሬያታለሁ ብላለች። በቅርብ የተሰራ ቪዲዮች አዘንኩ። ከልጅ በላይ እግዚአብሔር ማን ይሰጣል? ሳምሪዬ ደግሞ ጨዋ ናት። እግዚአብሔር ምስክሬ እስከማውቀው ድረስ በትዳሯ የምትኖር ጨዋ ሴት፣ ልጆቿን የምታሳድግ መልካም ልጅ ናት። ሁለቱም ልጆቿ ናቲም እሷም ጨዋ ልጆች ናቸው። ቀብሬያታለሁ፣ አንድ ነው ልጅ ነው ያለኝ፣ ይህን ቆርጣችሁ ላኩ ብላ ስትል ሰማሁ። እኔ ለልጅ በጣም ነው እምባዬ ነው የሚመጣው ስለ ልጅ ካወራው እና ይህ ልጅን የሚያህል ጌታ ከሰጠህ ከልጅ ተጣልተህ ከሌላው እንዴት ወዳጅ ትሆናል? ስለዚህ በጣም አዝኛለሁ። ሳድ በነገራችን ላይ ዩቲዩብ ለጂጂም አደርሱልኝ ይህ መልእክት። ጂጂ እኔንም ዩቲዩብ ተዘግተዋል። የአንቺ ብቻ አይደለም፣ ሰው አላዘጋብሽም። እውነቱን ልንገርሽ፣ ጌታ ምስክር ያደርሱላል። ዲቴክት አድርጎናል ዩቲዩብ፣ አንቺንም እኔንም ብቻ ሳይሆን ዘመድኩን ቢገባ ሞጣ ቢገባ ሌሎችም ቢገቡ ዲቴክት አድርጎታል። ሞኔታይዝ ካደረግሽው አይቀበልሽም። ሞኔታይዝ ካልሆነ መሆን ትችላለሽ። ሞኔታይዝ ካልሆነ መሆን ትችላለሽ። ሞኔታይዝ ካደረግሽው ግን ዲቴክት ስላደረገው ፊታችንን ኢሚዲየትሊ ሪሙቭ ኮሚኒቲ ጋይድላይንስ ብሎ ሪሙቭ ያደርገናል። አንቺንም እኔንም ነው ዩቲዩብ ያስወጣን እንጂ ሳምሪም ማን ነው የሚባለውም ማን አሽሩካ ምናምን ተመካክረው አይደለም ያደርጉት። ስለዚህ በፍጹም እነሱ በዚህ ደረጃ ሴራ ሰርተው ያደረጉት አይደለም። ይሄን ነው ዲቴክት አድርጎታል። ፊታችንን ደጋግመን ልንገባ ሞክረናል፣ እምቢ ብሎናል። ስለዚህ ዩቲዩብ አይቻልም። ዳስ ዋይ ፌስ ዲቴክት ነው ያደረጉት እና እነሱ አይደሉም። እኔንም በቃ ኮሚኒቲ ጋይድላይንስ አለኝና ከዛ በኋላ በቃ ሪሙቭ ተደርጋል ብሎ ኢሜል ላከል። ኦኬ አይ ሪስፔክት ያን ያለው ያንን ነውና እንደዚህ ነው። ስለዚህ በፍጹም ከሷ ጋር ለመሰዳደብ አቅጄ ያደረኩት ነገር የለም አይደለም። ሰው ግን ኢንጆይ ያደርገው ነበር። የኔ ላስላስ በሙድ ነው፣ እሷ ከልቧ ትናደድ ነበር። እኔ ላስላስ ነው፣ እሷ ትጨሳል። እኔ ላስላስ አደርግ አልናደድ። የሚያናዳቸው እሱ ነው። እነሱ ይጨሳሉ፣ እኔ ላስላስ። የሚያለቅሱም አሉ፣ አይተናል ሶሻል ሚዲያ እየየ የሚሉ ሰዎች አሉ። ለምን አይ ኖው ሃው ቱ ፕሌይ ዘ ጌም። ምክንያቱም ሶሻል ሚዲያ ላይ ትንሽ ስለሰነበትን ምናቸውን ስነካ ምናቸው ሌላ ጋር አልደርስም፣ ቤተሰብ አልደርስም፣ አሁንም አልደርስም፣ ቤተሰብ ወደፊትም አልደርስም። እና ተነጋግረን አይደለም ቴዲሻ
ተሙሻ የሆነ ነገር ጠይቆኝ ነበር፣ ይቅርታ መመለስ ስላለብኝ ነው። ተሙሻ ላይ ሌው አንድ ኮፒሊንግ ታፕታፕ ስለምታደርጉት ታንኪዩ፣ ለጊፍተሮቼ ታንኪዩ። ተሙሻ አንድ መልሰህ ጽፎ ቆይ አገኘው። ጥያቄ ሁለት ለምንድን ነው ለጊፍተሮችም ታንኪዩ። ጊፍተሮችም በልዩ ሁኔታ መመስገን አለባቸው። ታንኪዩ። አዎ ተባረኩልን። ጊፍተሮችንማ ልዩ ስጦታችን ናቸው። እኔ ነው ከዚህ ከ500 በላይ ኮይን የሚሰጠው ሁሉ እዛ አየር ላይ ፎሎ ባክ መመለስ ሊጀምር ነው። ጥሩ ነው መሆን አለ። ከ500 በላይ ከአንዳንድ ነው ፎሎ የምናደርገው። ጥያቄ ጠይቆኛል ተሙ፣ ለምንድን ነው ሰው አይምሮ ጠልቶ የማይጠፋው? ብዙ ህዝብ ተናዶብህ ሌላ ቀን ደግሞ ወዳጅ ይሆናል። ለምን መሰለው? ውስጤ ይመስለኛል ተሙሻ፣ እኔ የምለው ጠልቶ የማይጠላኝ ህዝቤ ምንድን ነው? የሆነ ነገር ይዤ ችክ አልልም። እኔ የማልወደው ነገር እሱ ነው። በሙዴ አንድ ነገር ይዘህ 3 ወር ቆይ ብትለኛውን ከሰው ጋር ተጣልቼ ከ1 ከ2 ከ3 መልስ በኋላ የለውም ሌላ ታሪክ። አንድ ሰው አሁን እኔን ይዞ 4 ዓመት የቆየ ቲክታክ ላይ አውቀዋለሁ፣ እናንተም ታውቃላችሁ። አንድ ሰው ጠምዶኝ 3 ዓመት የቆያል፣ እኔ እኮ ረስቼዋለሁ። አንድ ሰው ጠምዶኝ 3 ዓመት የቆያል፣ እኔ እኮ ረስቼዋለሁ። አደራ ስሙን እንዳጠራ አደራ። ኧረ ሰርግና ምላሽ እንዳይሆንለት። ኧረ ገባ። እንደዚህ የሚያደርጉ ሰዎች አሉ። ሰው እንትን የሚለኝ ለምንድን ነው መሰለህ? አላር ፒፖ የማይጠሉኝ ምክንያት የሆነ ቶሎ የሚተው ሰው ነው ተብሎ ይባላል። ሌሎቹ ግን በቃ እየየ ሲሉ ነው የሚውል። ገባ። እኔ ጨርሻለሁ፣ ማስረጃ እያመጣሁ ጣጣጣጣ በቃ እንትኔን ጨርሻለሁ። ስለዚህ ሌሎቹ ግን እየጠሉኝም ያዩኛል። አንዳንዴ ደግሞ እነሱ አሁን የሚያስደስተውና የሚያናደውን አውቃለሁ። በዛ መንገድ ነው የሚሄደው በፊት የነበረው። አሁን ግን በስታይ አሁን በስታይ እንትንም ነው እኮ እንዴት መሰለህ የሶሻል ሚዲያ ነገር ዩዘር ኔም እና ፓስዋርድ ክሬት አድርገህ ስለገባ አይደለም። አንዳንዱ ሰው አይተው ከሆነ ዝም እያሉኝ ነው እዚህም ጋር ያ ይመስለኛል ቂም አለው ወይ በጣም ነው። አንዳንዱ አሁን ወር ሳይፈጅበት ህዝብ የሚቀበለው ሰው አለ። ያ አንዳንዱ ምንም ጥፋት እያጠፋ ህዝብ አካክሶ የሚሰማ ማለት ሰው አለ። አንዳንዱ ከነመላምሉ ራቁቱን ቢወጣ እንኳን ህዝብ በቃ አንዴ አይሆንም ከተባልከ አይሆንም የሆነ ሰው ዝም ብሎ ነው ይቀርታ ነውና ልክ ነው። አሁን ይሄ ሁሉም ነገር ጊፍት አለ። ራቁቱን ሁላ ወጥቶ አረ ያ እውነት እኮ ነው። እኔ አሁን አንዳንዶቹ ሳታውቅ ወደ በ2 ሳምንት በ3 ሳምንት ህዝብ ሲቀበላቸው ስለነሱ፣ አንዳንዶች ደግሞ በመሳደብ ሰውን በማዋረድ ምናምን ታዋቂነት የሚገኝ ይመስላችኋል። ይሄ ዋጋ አስከፍላል። ያ ነገ አሁን ዛሬ እዚህ ጋር የሚስቅልህ ሰው ፕሮፌሰር የሆነ ቀን አስቀይመቷል። ያ መንገድ ላይ ትገናኛለህ። ቤተሰብ ተመሰርታለህ፣ ማህበረሰብ ውስጥ ትኖራለህ እና አንተ ምንድን ነው የሚሉት የተለያዩ ቢዝነሶችን ትከፍታለህ እና እነኝህን ከግምት አስገቡም አብዛኞቹና የቱ መሰለህ አሁንም ሊያናድ የሚችለው አሁን ለምሳሌ እኔ ትንሽ ስላለኝ ለምሳሌ ከቴዲ ጋር ስጣላ ቴዲ ጋር ነው ነገሬ። ሰድበኛል፣ ሰድቤያለሁ፣ ዊ ጉድ ገባ። ናው ዩ ጎ ቱ ዘ ፋሚሊ ናው ነገሮች የሚከሩት አንተ ያልተነኩ ምንም የማያውቁ ልጆችህን ሰደብኩ፣ ምንም የማታውቅ የሌለችበት እናትህን ሰደብኩ፣ ምንም የማታውቅ ሚስትህን ሰደብኩ፣ ምንም የማታውቅ ፋሚሊን በሙሉ ደረስኩ ከአንተ ጋር ጸምሮ ናው መንገድ ላይ ተገናኘ። ነገሮች ተቀይረዋል። ናው ቲንግስ አር ቼንጅ ኢትስ ፐርሰናል። አየህ ሰዎች የማያስተውሉት ይሄንን ከአንተ ጋር ተጣልቼ እኮ ዊ ካን ስኳሽ ገባ። ምንም ችግር የለው። በአለም ላይም ብትኖር በምንም ኑር። አሁን እኔ ይቅር ስላልኩ እንጂ ገባ ከኔ ጋር ከተጣላ እኔን እንደፈለግ ዘግዝቀ የመርገጥ የማዋረድ መብት አለ። ቢካዝ ዊ ኦር ዴድ። ግን አንተ ጋር በተነጋገርነው ሚስት፣ ልጆች፣ እናት፣ ዘመዳ ዘመድ ምንን ልናገር የሚል ሰው ይሄ የበታችነት ስሜት ያለው ሰው ሰው እዛ ደረጃ ድረስ ይሄዳል። ይሄ ነው ትልቁ የሶሻል ሚዲያ ችግር። እንትንም ነው። ስለዚህ እነዛ ሰዎች መንገድ ላይ ሲገኙ በህይወት አይኖሩም። እርግጠኛ ሆኜ ነው የምነግርህ። ምክንያቱም ልጁን ተናግረበት መኖር የሚፈልግ አንድ ሰው የለም። ማንንም አጣ ዓለም ላይ ምናልባት እግዚአብሔር ለዛ ያብቃ። ልጆች ህይወት ናቸው፣ በቃ መጽናኛ ናቸው። ደም እንባ ለፍተህ የምታሳድጋቸው ናቸው። ብዙ ነገር አድርገህ የምታሳድገው ነው እና
ልጅን በዛ ደረጃ የተናገረ ስትገናኝ የምታደርገውን ነገር አታውቅም። እስር ቤት ግባ፣ ምኑስ ግባ። በተለይ ልጅ የምትናገሩ ልጆች የምትናገሩ እኔ ፈጣሪ እርዳችሁ ነው የምለው። ፈጣሪ ይሁናችሁ። የተገኛችሁ ጊዜ ነገሮች ይቀየራሉ። ስለዚህ ጥሩ አይደለም ባይ። ስለዚህ ለእኔ ቂም የማይዙት እነሱን ነው የምናገረው። ልጆቻቸው ካልሄድም ሚስት ካልሄድም ምን ላይ አልሄድም። ስለዚህ ብዙዎቹ ቂም የማይዙት ለዛ ነው። ዳስሰው ኦኬ። ሌላው ዮኒ አሁን በመንፈሳዊ ቋንቋ ወደ ዘላለማዊ ሕይወት የሚወስድህን መንገድ መርጣል። ሁሉም ሃይማኖት ወደ ዘላለማዊ ሕይወት የሚወስዳቸው መንገድ መርጠዋል። አንተም መርጠሃል። ከዛ በኋላ ደግሞ የሶሻል ሚዲያ ኤክስፒሪየንስ አለ፣ ዝናው አለ፣ ፎሎወሮች አሉ፣ ኮንተንቶች የነበሩ አሉና አሁን መንፈሳዊ ሰው ነኝ ብለህ ከዚህ በኋላ የምትሰራቸው ፕሮግራሞች መንፈሳዊና መንፈሳዊ ነክ ናቸው ወይስ ዓለማዊ ነገሮችን ትዳስሳለህ? ዓለማዊ ብዙ ትዝ አይለኝም። ለምን ዓለም ላይ ባለው ፕሮግራሞች ሀሳብ አስተያየት ምናምን የምትሰጥባቸው ጉዳዮች መንፈሳዊ ነክ ብቻ ናቸው ወይስ ዓለማዊ ነገሮችንም ኮንተንት ትሰራለህ? ዓለማዊ ብዙ ግድ የሚሰጠኝ አይመስለኝም። አሁንም ባየሁት ብዙም ያለኝ አይደለም። የዓለማዊ ነገር እንደው የልጆች መደፈር፣ የሴቶች መደፈር ምናምን ጉዳይ ከሆነ ገባበታል፣ ሀሳብ ይሰጣሉ። ከዛ ውጭ ሀገር ጉዳይ ሲሆን ሀገር ስላሁን ለምሳሌ ሀገርን ሌላ ጠላት መጥቶ ልድፈረሽ ቢል ዝም አለ። ሌላ ጠላት እርስ በራስ መብታቸው ሀገራቸው ነው። ማንም መጋጨት መባላት ምን ማለት የመሰለውን ማድረግ ይችላል። ሀገሬን ግን ሌላ ሀገር ለጠላት መጥቶ ላርግ ቢል አልሰማም። ሀገሬ ናት፣ ክብሬ ናት፣ ማንነቴ ናት። ሀገሬን ሊያጠቃ ማንም ሌላ ኃይል ቢመጣ ሁሉ ነገር ሀገሬ ናት። ቀልል በተአምር አላደረገውም። ከዛ ውጭ ግን ገባ የህፃናት መደፈር የልጆች ምናምን ከሆነ ገባለው እንጂ ሀገሬን ከነካብኝ ማንንም አልሰማም። በሀገር ጉዳይ እንዳልኩ ግን ሀገር ውስጥ እንዳልኩ ፋኖም ሆነ ኦነግም ሆነ ብልጽግናም ሆነ ህወሓትም ሆነ የፈለጉትን ነገር ማድረግ ይችላል። አሮኬ መብታቸው ነው፣ ሀገራቸው ነው። ከሀገር ውጭ ያለ ግን ለኢትዮጵያ ላይ ጠላት ቢሆን የመጀመሪያው የሆነ ማለት አልሰማም። እሺ ማህበራዊ ጉዳይ ለምሳሌ ማህበራዊ ጉዳይ ላይ ከጓደኞቻችን ጋር ተሰብስበን የሆነ ነገር የምናወራው ቀደዳዎች ጨዋታዎች ይኖራሉ። እንደዚህ አይነት ጉዳዮች ላይ ትሳተፋለህ ወይስ ብርሃን ከጨለማ ጋር ህብረት የለውም ጌታ ይገጻችሁ ብለህ ትዞራለህ? ወንድሞቼ ከመጡ እንጨዋወታል ከመጡ። እኔ ግን ያንን ነገር አምጥቼ እንደ ቶፒክ አላወራም። ወንድሞቼ መጥተው የወልጄን አፍቀናል ዊገረታው ካሉኝ ያለውን ነገር እናወራለን፣ ወንድሞቼ ስለሆኑ ማለት ነው። ከዛ ውጭ ግን በፍጹም እኔ ፔጅ ላይ ኦን ፐርፐስ እንትና እንዲሆኑ እንደዚህ ሶሻል ሚዲያ ላይ ተፈጥሮ በዚህ ወጥቶ በዚህ ጋር እሱ የኔ ጌታ ብቻ ህይወቴን የቀየረልኝ ማውራት የምፈልገው መኖር የምፈልገው ጌታዬ እሱ ማረገው አለ። እውነቱን ልንገር ያንን አላረገው። ደስ የሚለኝ የተማረኩበት ህይወት ያልኩት ኢየሱስ እና እሱን ነው ማለት ነው። ደስ ብሎኝ መወያየት የምፈልገው ስለሱ ነው። ቀድሜ ልኬን ከዚህ በኋላ ብዙ ኖሩ ያለው ኮምፎርት ማቋቋም ብዙ ኖሩ ያለው ከዚህ በኋላ ብዙ ዘመን ይለኝ እሱን አመስግኝበት እሱን ኖሬበት ህይወት ያደርገው መኖር ነው የምፈልገውና በፔጄ ላይ እሱን ማድረግ ነው የምፈልገው። እውነት ለመናገር ግን ወንድሞቼ ሲመጡ የምወዳቸው የማከብራቸው ወንድሞቼ ሲመጡ ሁሌም ፔጄ ክፍት ነው፣ እናወራለን፣ ያ እንጫወታለን። ከዛ ውጭ ግን ርዕስ አድርጌ ማወራው አይደለም። ዋው በጣም የሚገርም የሰው ልጅ አንዳንዱ ከእድሜው ለመማር ጊዜ ያገኛል። አንዳንዱ ይህንን እድል ሳያገኝ እንዲሁ እንደቀለደ እንደባከነ ሰው እንደተሳደበ የሚባከንበትም አለና ይሄ ሊያስደስታችሁ ይገባል። የትኛውም እምነት ውስጥ ልትሆኑ ትችላላችሁ። ትላንት የነበራችሁበትን ነገር ትታችሁ ትክክል አይደለም ብላችሁ ወደ መንፈሳዊ ህይወት ግን ስትመጡ ልታደንቋቸው ልታመሰግኗቸው ነው የሚገባው። ምን ያስቆጣል? ምን ያናዳል? ትላንት እንደነበርከው ለምን አላንቦራጨክም? ለምን አልተሳደብክም? ቢቻል አንተም ካለበት ውጣ። ስለዚህ ሰዎች መንፈሳዊ ህይወት ላይ ፈጣሪን እናመሰግናለን፣ በቀረ ህይወታችን የዘላለማዊ መንገድ ወይም ደግሞ ጥርጊያችንን እናመቻቻለን ሲሉ ደስ ነው ሊል የሚገባው። ሊከፋ የሚገባው አንድ ሰው ነው እስከሚገባኝ ድረስ ዲያብሎስ።
ዲያብሎስ ሊከፋ ይችላል እንጂ በዛ አውድ ነው መረዳት ያለባቸው። እሺ ሌላ ጥያቄ ላንሳለህ። ብዙ ጊዜ የምታደምጣቸው ከዛ በፊት ወደ ዝማሬ ከመምጣቴ በፊት አሁን ዮኒ ኦፊሻሊ የጴንጤ እምነት ተከታይ ሆኗል ወይስ ገና ነው ደጅ ላይ ነው ያለው? በይፋ ሌላ አባባል የኢየሱስ ክርስቶስ ወይም ደግሞ ኢቫንጀሊስት በኢየሱስ ክርስቶስ መዳን ወይም ደግሞ መሰቀል የሚያምኑ እነሱ ክርስቲያኖች ናቸው። አሁን ከክርስትናው ሌላ ብራንች ውስጥ ስንገባ የጴንጤ እምነት ተከታይ ነህ ማለት ይቻላል ወይስ አሁንም ስቲል መንገድ ነው እንጂ የቀየርከው በኦርቶዶክስ እምነት ተከታዮች ወይም ደግሞ በኦርቶዶክስ ካባ ውስጥ ነው ያለው? እስኪ ግልጽ ያለውን ነገር ንገረን። አይ እኔ ግልጽ ነኝ። ፊት ለፊት ስቀበል ፊት ለፊት ነው ያደረኩት። የተደበቀ ነገር የለም። እኔ አሁን በጌታ ነኝ፣ በክርስትና ህይወት ውስጥ ነኝ። የኦርቶዶክስ እምነት ተከታይ አይደለም፣ ሃይማኖት ተከታይ አይደለም፣ የኦርቶዶክስ ሃይማኖት ተከታይ አይደለም። በግልጽ ነው መናገር። የምደብቀው ነገር የለም፣ ተደብቆ የተደረገ ነገር የለም፣ በጭምጭምታ የሚመጣ የለም። እኔ ሁሉ ነገሬ ፊት ለፊት ነው። ምክንያቱም ጌታን የግል አዳኝ ያለምንም ነገር የተቀበለው ክርስትና ህይወት ነው። የክርስትና ህይወት ላይ ነው ያለሁት። የስ በክርስትና ነው ያለሁት እንጂ የኦርቶዶክስ ሃይማኖት ተከታይ አይደለም። ለምን ካልከኝ የኔን ነው የሌላውን አይደለም። ሃይማኖትና እምነት የተለያዩ ናቸው። በእኔ ሃይማኖት ውስጥ ሆኖ ጨፍጫፊ፣ ገዳይ፣ አጭበርባሪ፣ ምንባይ በጣም ብዙዋል። ሃይማኖተኛ ነው። አማኝ ግን አማኝ ምንድን ነው? ያምናል። በጌታ የሆነ ነው ያምናል። በጌታ ነው የሚመላለሰው። you see the difference። ሃይማኖተኛ ስትሆንና እምነት ሲኖር ልዩነቱ ሰው ብዙ ኮንፊውዝድ የሆነበት ነገር አለ። በእምነት የምረማመደው ማንነት ወርቅ ምናምን ላይ አለ በእምነት። በሃይማኖት የምረማመደው ማንነት ደግሞ 15 ዓመትም ከዛ በፊትም አለ። ስለዚህ በእምነት ክርስቲያን ነኝ፣ ኦርቶዶክስ አይደለም። በግልጽ ብዙ ጊዜ የምታደምጣቸው ሰባኪዎች፣ ብዙ ጊዜ የምታደምጠው ዘማሪ ማን ነው? እኔ በጣም ወዳቸው ኬፋ፣ አውታሩ፣ ፓስተር ካሳሁን፣ ዳጊሻ፣ ዳጊን በጣም ወደዋለሁ። ሊሊ፣ ሀዜብ የምትባል ሊሊ የምትባል እንትና አቤኔዘር፣ ሌላ ይድነቃቸው የሚባሉ ዘማሪያን፣ ተከስተ፣ እንትና ደግሞ ማን ነው? አረ ስንቱ የሚለው መስፍን ጉቱ። እነዚህ ዘማሪያን በጣም የምወዳቸው የማከብራቸው፣ ከድሮም አሁን አይደለም ከድሮም የምወድ የማከብራቸው ዘማሪያን ናቸው እና አሁን ደግሞ እየጨመርኩኝ ሌሎቹንም እየሰማሁ እና የስ በጣም ነው የማዳምጣቸው። በጣም ደስ ይለኛል። በጣም ነው የማመሰግናቸው። በጣም ከበፊትም አዳማጭ ነኝ ታውቃላችሁ። መዝሙር በጣም እወዳለሁ። ከበፊትም እሰማለሁ። የክርስቲያኖችን መዝሙር በጣም ከበፊትም እሰማለሁ። ዳጊ ግን ለእኔ ከባድ ሚዛኔ ነው። ዳጊና ሊሊ ከባድ ሚዛኖቼ ናቸው። በጣም ነው የምወዳቸው። በዚህ አጋጣሚ አንድ መልዕክት ላስተላልፍ። እኔ በዓለማዊ በጣም ብዙ ሰዎችን ኢንተርቪው አድርጌያለሁ። በመንፈሳዊ ዓለም ከኦርቶዶክስም ከእስልምናም ከፕሮቴስታንትም ይኖራሉ። ከፕሮቴስታንት እምነት ተከታዮች ተከስተን ከዚህ በፊት አቅርቤዋለሁ። ሁልጊዜ ማንን ብታቀርብ ደስ ይላል ብትለኝ ቃል ኪዳን ጥላሁን ሊሊ። ምናልባት በዚህ አጋጣሚ እያደመጠች ካለች ወይ ለእሷ ቅርበት ያላችሁ ሰዎች ካላችሁ እንደው እዚህ ሶሻል ሚዲያ ላይ ቲክቶክ ላይ መጣ የሚገርም ኢንተርቪው ባደርግ ደስ ይለኛል እና አስተላልፉልኝ ይህ መልእክት። በጣም ነው ማከብር። እኔም ጋር አለ እውነት በጌታ ከሆንሽ እኔ ላስላስ አድርጌሻለሁ። ጌታ ፍቅርን ነው ያስተማረው ካልሽ ወይ እኔም ጋር ወይም ቴዶ ጋር መተሽ ይሄንን ምስክርነት ብትሰጪ ደስ ይለኛል።
በጣም በጣም ነው የማይገባ ንግግር ተናግሬያታል። እኔ ያልኩህ እኮ በእንትን እየነበር በአለም ረጋጭ ነኝ፣ ማንንም አልሰማም። እና በእውነት ያው በጌታ ነሽ አውቃለሁ፣ ግን ምናልባት ያልተሰማሽ ከሆነ ንግግር ከተሰማሽ አንደርስታንድ ከተሰማሽ ቴዶ ጋር መተሽ በደንብ ተወያይ። ግን ካልተሰማሽ ዮኒ የምናቅህ እንደዛ ነው ብለሽ ካልሽ ግን መምጣት ኤኒታይም እኔ ቤት ላንቺ ለእኔ ክብሬ ነው፣ ለአንቺ አሮ ነው፣ ለእኔ ትልቅ ትልቅ የይቅርታ ቀን ነው። ስለዚህ እሱን ብታደርጊ ደስ ይለኛል። እኔ በጣም በጣም መዝሙሮቿ በጣም ነው የምወዳቸው፣ በጣም በጣም ነው የምወደው። የሚሆነው ላይቀር የማይሆነው ላይሆን፣ ምንድነው መሸበር ምንድነው መደነቅ? እግዚአብሔር እያለ ሁሉን የሚችለው፣ ነፍሴ ሆይ ማዘንሽ ከቶ ለምንድን ነው የሚል መዝሙር አላት። በጣም የሚገርም ያው ሲንግሉን ለቋል። ቤተሰብ ይሄ ሪከርድ መደረግ አለበት። ሲንግሉን ለቋል። ሪከርድ መደረግ አለበት። ቤተሰብ አምልጧቸዋል፣ አታስብ። እዚህ አይ ቲንክ አድርገውታል። እንደኔ ተቀናብሮ ይቀርባል። በጣም የሚገርም እንትን ናቸው ዝማሬዎቿ። በየትኛውም እምነት ውስጥ ያሉ ሰዎች ሲያደምጡ ማየው እና ኦርቶዶክስ ብዙዎቹ ያደምጣሉ። መልእክት ናቸው። እኔ ዝማሬ ብዙ ጊዜ ዝማሬ የእግዚአብሔር ቃል ሲሆን ደስ ይለኛል። አዎ እንደዛ ስትል የሆነ መዝሙር መጣልኝ። እሷ የምትለው እንደ እግዚአብሔር ያለ እንደ አምላኬ ያለ እደነቃለሁኝ በምድር ስለሌለ ትላለች። እንደ እግዚአብሔር ያለ እንደ አምላኬ ያለ እደነቃለሁኝ በምድር ስለሌለ ትላለች። በጣም የሚደናንቁ መዝሙሮች አሏት። በጣም በጣም ነው የምወደው መዝሙሮቹ። ማን አለ እስኪ የሚደነ ሌላ እንደ እግዚአብሔር ያለ የት ታገኛለህ? የት? ስለዚህ የሚያረካ ማንነት ያለውን ስለሚዘምሩት በጣም በጣም እደሰታለሁ እና በጣም የምትወደድ ሰው ናት። በጣም ሊልሻዬ ተባረኪ እናቱ። በጣም በጣም የሚገርም መዝሙሮች ነው። ሌላኛው ደግሞ አንድ ደህና ደህና ነኝ የሚለውን መዝሙሯን ታውቃለህ? እስቲ በለው። ደህና ደህና ነኝ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። የሕይወቴን መጽሐፍ የጻፈው እሱ ነው፣ ደራሲው እግዚአብሔር ተራኪው እኔ ነኝ። ደራሲው እሱ ነው፣ ተራኪው እኔ ነኝ። የመጨረሻውን ምዕራፉን ሳነበው ደህና ነህ ብሎኛል፣ ደህና ነኝ እላለሁ። ደህና ነህ ብሎኛል፣ ደህና ነኝ እላለሁ። በጣም የሚገርም ነው። ያ አሁን የአሁኑን ጊዜ አሁን አስቀረጽከው። አየህ፣ አልገባም። የአራዳ ልጅ ማለት ይሄ ነው። አያል አስገኘው ማብራት እንትኑ መልእክቱ ጥልቅ ነው። አሁን አንዳንድ ሰዎች ዛሬ ላይ ተከፍተው ሊሆን ይችላል። ዛሬ ነገሮች ተበላሽቶባቸዋል። ዛሬ በጣም ብዙ አይነት ውጊያዎች ሊኖርባቸው ይችላል። ግን ዝማሬው የመጨረሻውን ምዕራፍ ስታየው የመጨረሻው ምዕራፍ ምን ይላል ነው ቁም ነገሩ። ትክክል። የመጨረሻው ምዕራፍ ደህና ነህ ብለዋል። ደህና ነህ ማለት ነው። ዋው! በጣም ትገርም ዘማሪ ነው። ቡካዬ አግኝታለች፣ ትለጠፋታለህ። ቡካ በጣም መወዳት፣ በየትም ሆና የምትወደኝ ሰው፣ በምንም ውስጥ ሆኜ እኔ ቃላት የለኝም። እግዚአብሔር በሚያውቀው ብዙ ወንድምና እህቶች ሰጥቶኛል። በምንም ውስጥ ሆኜ የሚወዱኝ ወዳጆች አሉ፣ በየትኛውም ሆኜ እና እደነቃለሁ። ይሄ የእግዚአብሔር ቸርነት ነው የምለው። ቴዳዬ ቀጥል። ኦኬ
የመጨረሻ ጥያቄ ነው። ከዛ ላይ የምጠይቅኝ ጥያቄዎች ካሉ ታነሳለህ። በመሀል ስናወራ እንደዚሁ የምናነሳቸው ነገሮች እንዴት ጠይቃለሁ አሉኝ እንጂ አሉኝ። አሁን አንተ የነበርክበት የሶሻል ሚዲያ ህይወት አለ። አሁን በነገር ላይ ብዙ ሰዎች ሶሻል ሚዲያን ሲጠየፉ እዛ ላይ ሄዳችሁ ፖለቲካ እንዴት ታወራላችሁ? እዛ ሄደ እንዴት ስብከት ይሰጣል? ጎበዝ ሰው በነገር ላይ ወጣቱ ያለበት ነው መገኘት ያለበት የሚል እምነት አለ። አደን ኦፍ ዘ ዴይ ህዝቡ የት ነው ያለው? ህዝቡ ያለበት ቦታ እዚህ ነው። አንተ ያለው ሳተላይት ላይ ነው። አይገናኝም። ትክክለኛ ሰዎች መገኘት ያለባቸው እዚህ ጋር ነው ብዬ አስባለሁ። ፖለቲከኞችም ቢሆኑ ሃይማኖት ሰባኪዎችም ቢሆኑ ወጣቱ ያለው እዚህ ነው። ህዝቡ ያለው እዚህ ስለሆነ ማለት ነው። በቀጣይ ሳይ እየመጡ ያሉ እንቅስቃሴዎች ያሉ ይመስለኛል። አሁን በኦርቶዶክስ በኩልም ያሉ ወንድሞች በጣም የተደራጁ ናቸው። በእስልምናውም እንደዚህ ተደራጅተው የሃይማኖት ጉዳይ በጣም የተስፋፋ ነው። በፕሮቴስታንት እንደዚህ በጣም የተደራጀ ነገር ነው የሚታየኝ እና ተንቤ ብትባል ሶሻል ሚዲያውን የመንፈሳዊ ቶፒክ የሚውጠው ይመስላል ወይስ ዶሚኔት የሚያደርገው ዓለማዊ ጉዳዮች ናቸው ለምታስበው? እስኪ ቃል አውጣ። ይህ እውነት ለመናገር የመጨረሻው ዘመን ነው። ቴዶ እውነት ነው የምናገረው። የእግዚአብሔር ነገር እየወረሰው ይሄዳል። ምክንያቱም ሰው ተባልቶ ሰልችቶታል። በቃ ሰልችቶታል። እዛ የሚሰማው የማይረባ ነገር ነው፣ እዚህ የሚሰማው የማይረባ ነገር ነው ምናምንና ሰው በቃ ሰለቸው ገባ፣ ተሰልችቷል። አሁን ብትለው አንተ ራሱ እውነት ለመናገር ቆም ብለህ ማየት ጀመርክ። እንዴ ፖለቲካ እናወራለን እስቲ ጌታ እንደምሆን ፈልገው ብለህ ከራስን መጀመር ይቻላል። ፖለቲካ እኮ አወራንበት ምንም መፍትሄ የለውም። ገባ፣ የምድር ነገር ብታወራ ቀዳዳው እየበዛ እንጂ ቀዳዳው እየተደፈነ አይደለም። የምድር ጉዳይ ቀዳዳ ይበዛል። ቀዳዳ ደሞዜ ጨመረ ብለህ የተሻለ ህይወት አትኖር። ቀዳዳው ነው የሚበዛው። ኢላን ማስክ ያለውን ቀዳዳ ቢነግርህ ትስቃለህ። የዓለም አንደኛ ሀብታም የተባለው በጣም ቸግሮኛል ነው የሚልህ። ቀዳዳዎቹ ብዙ ናቸው እና ልል የምፈልገው ምንድነው ሶሻል ሚዲያ ላይ ብዙ ነገር ሰው ሰለቸው። በቃ ስድድቡ ምኑ ስለሰለቸው ሞር የሚያሳርፍ ነገር ፈላጊ በዝቷል። ስለዚህ አብሶሉትሊ ወንጌል ይወርሷል። የሙስሊም ልጆች ሙስሊሞችን በደንብ ጠንክረው ያስተምራሉ። የኦርቶዶክስ ወንድምና እህቶችን ጠንክረው ያስተምራሉ። በክርስትና ያሉ ወንድምና እህቶች በደንብ ጠንክረው ወደ ክርስትና እንዲጠነክሩ ያደርጋሉ። ስለዚህ አብሶሉትሊ የሚወርሰው ከዚህ በኋላ ወንጌል እንጂ ዓለማዊ ነገር አይደለም። ሶሻል ሚዲያ የሚወርሰው ከዚህ በኋላ ወንጌል። ምክንያቱም እንዳልኩ የሚያሳርፍ ፖለቲካ የለም፣ የሚያሳርፍ ዓለማዊ ህይወት የለም፣ ምንም የለም። ዛሬ ሰምተህ ነገም ሌላ ነው፣ ሌላም አጀንዳ። ስለዚህ ሰው ስለሰለቸው አብሶሉትሊ ወንጌል ይሸፍነዋል። ደፍነል በቃ ይሄ መጨረሻው ዘመን ነው። ወንጌል ይሸፍናል። ይሄን ነው የማምነው። ዋው የሚገርም ነገር ነው። እውነት ነው። እኔ የማምንበት ነገር ነው። ይሄ የክላስ ልዩነት ሊኖር ይገባል ብዬ አስባለሁ። አሁን በቀልድ እንኳን እያደረግኩኝ ሰላምታ ሳቀርብ ዝም ብዬ የከፋፈልኩኝ ሰላምታ አቀርባለሁ እና ሶሻል ሚዲያ ላይ የክላስ ልዩነት ሊኖር ይገባል ብዬ አስባለሁ። አሁን የሆነ የምትገኝበት ምድብ የትኛው ነው? ከተሳዳቢዎች ጋር ነው? እነዚህ ከጋጦጦች ጋር ነው? እግዚአብሔርን መንግስት ከሚፈልጉ ወይም ደግሞ በማህበራዊ ጉዳይ ቢሆን ሰላማዊ ውይይት ከሚያደርጉ ሰዎች ጋር ነው? ቬሪ ኢምፖርታንት እና ሶሻል ሚዲያ ላይ አሁን እንደዚህ አይነት ነገሮች እየዘቀጡ ሰዎች ትላንት ተሳዳቢ የነበሩ ሰዎች አይለወጡ ማለት አይደለም፣ ይለወጣሉ። የሚለወጡት ግን እናንተ ደህና የምትባሉ ሰዎች እነዚህ ሰዎች ያሉበት ህይወት ትክክል እንደሆነ እንዲያስቡ ሳይሆን ትክክል እንዳልሆነ ማሳየት ሲችሉ ነው። አሁን ብዙ ጊዜ ተሳዳቢዎቹ ማይለወጡት የተሻሉ የሚባሉ ሰዎች ይሸልሟቸዋል። ዘን እንዴ ብሎ ሰውየው ይለወጣል። እናትን እንዲህ ላርጋት ያለ ሰው አንበሳ እያወረድክለት እናትን እንዲህ ላርጋት ማለት ለካ ያሸልማል ነው የሚለው። እውቀት የሚያካፍሉ ሰዎች ዞር ብሎ የሚያቸው የለም፣ የሚያበረታታቸው የለምና ጎራችሁ ራሱ በተለይ ለትውልዳችሁ ማሰብ አለባችሁ። ልጆች ታፈራላችሁ፣ ቤተሰብ ታፈራላችሁ። ሰርታችሁ ደክማችሁ የምታገኙትን ገንዘብ የምትዘሩበትን ቦታ ራሱ ማወቅ አለባችሁ። እንደዛ ሲሆን እነዚህም ልጆች እየተማሩ ይመጣሉ ብዬ አስባለሁና በተለይ እኔ በግሌ ስማር የተማረኩባችሁ ሰዎች አላችሁ። ብዙ ጊዜ ነው የምናገረው፣ ዛሬም ደግሜ ልናገር።
ይሄ በተለይ ሃይማኖቱን ጉዳይ ሲጀምር የተደነቁባቸዋል ቁም ነገር። ለምሳሌ ከኦርቶዶክስ እምነት ተከታይ መዝሙረ ያሬድ የሚባል ልጅ ንግግሮቹ አሁን ድረስ ይመጡብኛል። ባይገርምም እርጋታዎቹ ሰዎች ሁሉ ይናገራሉ። እንደዚህ አይነት ሰዎችን በጣም በብዛት ያብዛልን። እብን የሚባል ልጅ አለ። ሌሎች ሁለት ልጆች አሉ፣ ስማቸው ብዙ ጊዜ አያዘልኝም። ከፕሮቴስታንት ኤፍሬም ባለጊዜው አለ። ኤፍሬም ባለጊዜው እና እንደዚህ ያሉ ሰዎች ሌሎችን ስላላገኘው ነው መድረክ ላይ ስላልተገኘን እንጂ የሉም ማለት አይደለም። እና እንዲህ ያሉ ሰዎችን ስታይ ይለውጧል። እኔም ብቻ ወይም የሚያደምጥን ሰው ብቻ ሳይሆን ይሄንን ቀርጾ ሰዎች ዛሬ በሚሊዮኖች ያዩታል። በአሁን ሰዓት ስንቶቹ እያስተላለፉት እንደሆነ አታውቅምና ስንቶቹን እየደረስክ እንደሆነ አታውቅምና እንዲህ ያሉትን ያብዛልን ለማለት ያለው ጋጠወጥ ጉድ እየፈላ ነው። ጋጠወጥ የመጫወቻ ሜዳ ልታጣ ነው። ቶሎ ብለህ የባህሪ ለውጥ አምጣ፣ ካልሆነ ጋጠወጥነት እንጀራ መሆኑ ሊቀር ነው። ጎበዝ እያልኩ ነው። እናንተም ጤነኞች ሰዎች ከህመምተኞች ጋር ምድባችሁን ማስቀመጥ የለባችሁ። ስናችሁ የጎራ ልዩነት የክላስ ዲፈረንስ መፍጠር አለባቸው የሚል እምነት አለኝ እና ትል ይለወጣል። ሁሉም ሰው በባህሪው በጊዜ ሂደት ይለወጣል የሚል እምነት አለኝ። ሰዎች ባሉበት አይቀመጡም። በጊዜ ሂደት ከዚህ ነገሮች ይወጣሉ ብዬ ተስፋ አድርጋለሁ። በመሀል ማነሳለ ጥያቄዎች ሊኖሩ ይችላሉ። አሁን እኔን የምጠይቀኝ ጥያቄ አለ። ዮኒ ማኛ ኦየስ ቴዳ ዛንተ ተጠይቆ አያውቅም። ቴዲና መጠየቅ አለበት። እምልህ በፕሮፌሽን ያው የትክክለኛ ጋዜጠኝነትን እንዲያውም ሌሎቹ የብዙ ዘመን ጋዜጠኛ ከተባሉት በላይ እዚህ ስላለ አይደለም ሁሌ የምለው ሊያደርጉ ያልቻሉትን ኢምፓስብል የተባለውን የጋዜጠኝነት ፕሮፌሽን መለኪያ በማድረግ ናል። በቃ ማንም ያልቻለው በኢትዮጵያ የ20 ዓመት የ30 ዓመት የ40 ዓመት የ50 ዓመት ኤክስፒሪየንስ ልምድ አላቸው የተባሉ ሰዎች የተለያዩ ፖለቲካ አመለካከት ያላቸው ለመገዳደል የሚፈላለጉ ኃይል ያላቸው ጦር ያላቸው ሰዎችን ፔጅ ላይ አምጥተ ደቂቃ ሰጥተ በስርዓት እንዲነጋገሩ ማድረግ ማቸ ምረኩ በኢትዮጵያ ታሪክ ተሰምቶም ታይቶም ምንም ተብሎ አይታወቅም። ስለዚህ ለዚህ እኔ ትልቁ ክብር ሰጪ ነኝ። ሁሉ ነገር ከክብር ነው የሚጀምረውና ማንም አልቻለም። there is nobody ነን። አሁንም ሊያረጉ የሞከሩ ሰዎች አሉ። ተበለሻሽቶ 10 ሰዓት ያወራቸዋል ያላሰብ 10 ሰዓት እና ይሄ ማንም ያልተሰጠው እኔ የጋዜጠኞች ቆንጮ ብትለኝ ቴዲ ሐዋሳን እልሃለሁ። there is nobody የራሱን ያወራውን ሳይሆን የራሳቸውን የሚያወሩት ሳይሆኑ የራሳቸውን ዜና ሰብስበው የማያወሩ ሳይሆኑ ለሀገር የሚጠቅም ገንቢም ይሁን የማይገባ ነገሮችን አሰባስበው ሀሳባቸውን እንዲገልጹ ያደረገ በጨዋ እንዲያደርጉ የጋዜጠኞች ቁንጮ ለእኔ ቴዲ ሐዋሳ ነው። ስለዚህ በመጀመሪያ ታንክ ዩ ያንን ፕሮፌሽን በዚህ ደረጃ ማድረስ ይህን ቃላት ፈርስት ዴይ ግን ይሄን አይዲያ ይሄን ሀሳብ ይሄን ከባድ ነገር እንዴት በመጀመሪያ ልታመጣው ቻለ? ምን አይነት አይዲያዎች ነው ስታረጊ ነበረው? ጭንቀቱ ነበር ወይ? ፍላጎቱ ነበር ወይ? እንዴትስ ሊመጣልህ ቻለ? እስቲ ይሄን ነገር ንገረን። መቼም ተናግረው አጣል። የመጀመሪያ ነገር ያልከኝ በሙሉ ይገባኛል ብዬ አላስብም። ግን ያልከኝ በሙሉ ይገባል ካልከኝ ከልብ አመሰግናለሁ። ከልብ ነው። ለዚህ እግዚአብሔር ያክብርልኝ። ቴንክ ዩ። እንዴት ልታስበው ቻልክ ካልከኝ እኔ ሁልጊዜ ማስበው ከኔ የሚጠበቀውን ነው ያደረግኩት። እኔ ሰዎች መገረም ያለባቸው ከዚህ በተቃራኒ ባደርግ ነበር። ዩኒቨርሲቲ ጆርናሊዝም ኤንድ ማስ ኮሚኒኬሽን ተመርቄ ከወጣሁኝ ስራዬ ነው ይሄ። ይሄን ማድረግ ማወያየት ካልቻልኩኝ ታዲያ ለምን ዩኒቨርሲቲ ገባሁኝ?
ከኔ ጋር አብረው የተማሩ የኔ ሲኒየሮች ጓደኞቼ በትላልቅ ደረጃ ላይ ዛሬ ሚኒስትሮችን ቁጭ አድርገው ያወያያሉ፣ ኢንተርቪው ያደርጋሉ፣ ብዙ ነገሮችን ያደርጋሉ። ብዙ ደረጃ ላይ ደርሰዋል። አንድ እግር ኳስ ተጫዋች እግር ኳስ ለምን ተጫወትክ አይባልም። እግር ኳስ መጫወት ስራው ነው ብዬ አስባለሁ። አንድ ኢንጂነር የምህንድስና ስራ ይሰራል፣ አንድ ዶክተር ያክማል። እና እኔ እንደዛ ነው የምወስደው። ግን ያን ሳደርግ ኢንቫይሮንመንቱ ቀላል ነበረው። እንደምታውቀው ነው፣ በጣም ቶክሲክ ኢንቫይሮንመንት ነው። እኔ ዩቲዩብ ላይ ባለኝ ኔትወርክ በሳምንት 2 ሃይ ፕሮፋይል የሆኑ ፖለቲከኞችን እየጋበዝኩኝ ሱፍና ከረባት አድርገው እንግዳ እያደረግኩኝ ማቅረብ አይከብደኝም። በጣም ብዙ ኔትወርክ አለኝ፣ ያን ማድረግ እችላለሁ። እዚህ ቲክቶክ ላይ ግን ስመጣ አንደኛ ቲክቶክ ራሱ ደስ ይለኛል። ማዝናኛ አለው፣ ፖለቲካ አለው፣ ስብከት አለው እና በዛ የጀመርኩት ነገር ነው። መጀመሪያ ስመጣ እንደምታስታውሰው በቀልድ ነበር የመጣሁት፣ ከራሴ ጋር የተለያዩ ስታይሎችን እያሳየው ምናምን። የሊትሬቸር አንዱ ዘውግ ነው። ከዛ በኋላ ሪያክሽን ምናምን ሰራለሁ። እሱም አንዱ የሊትሬቸር ዘውግ ነው። የሚረዱ የሚያውቁ ሰዎች አሉ፣ ድራማ እንደሆነ ማለት ነው። ወደ ፖለቲካው ግን ስመጣ ብዙ የሚያናዱኝ ነገሮች ነበሩ። በተለይ እነዚህ እውቀት ያላቸው ሰዎች፣ መናገር የሚችሉ ሰዎች ከውስጡ ጋር የሚቃረን ሀሳብ ስላቀረቡ ብቻ ምን አለ ሰምቼ በጨረስኩት ይሄን ልጅ ባያወርደው ምናምን ያልኩባቸው ብዙ ጊዜቶች አሉ። ከውስጡ ጋር ብዙ ጊዜ ከውስጡ ጋር ከተቃረን አዋርዷ ሰድቦ ያባራል እና ለአድማጭ አይጨነቁም። ብዙ ጊዜ እኔ ስመጣ ውይይት እንደዚህ መምሰል አለበት ብዬ አላምንም። ብዙ ጊዜ የሚያናዱኝ አንዳንድ ውይይቶች ራሳቸው ኤኮ ቻምበር ናቸው። አንድ አይነት ድምፅ ብቻ ሲጮህ ነው የምሰማው። ውይይት የተለያዩ ሀሳቦች መንሸራሸር አለባቸው። ሚዲያ ያንን ነው መምሰል ያለበት የሚል እምነት አለኝ እና ከዛ በመነሳት አንደኛ ወጣትም ስለሆን ሊሆን ይችላል፣ ስድብ ምንም አይመስልም። ትከሻን አስፍተ መግባት አለበት። ኦብቪየስሊ አንዳንዱን ስድብ ያሸማቋል። ብዙዎቹን አስፈርቷቸው የጠፉ ሰዎች እንዳሉ አንተም የምታውቀው ነው። ስድቡን ይፈራል ሰው። ያን እንግዲህ ከራሴ የሆነ ነው ብዬ አላስብም። ከኔ ሳይሆን ክብሩን እግዚአብሔር ይውሰድ። አድማጭ ተመልካቾች ደግሞ ስለተረዱኝም እግዚአብሔር ያክብርልኝ ነው። ብዙ ጊዜ የኛ ሰው እኔ አንድ የተረዳሁት ነገር የምትነግረውን ይሰማል ብዬ አስባለሁ። አሁን የቤቴ ህግ እንደዚህ ነው ስላቸው ሪኩዌስት ልከው ገብተው ቁጭ ይላሉ አብዛኞቹ። አንዳንድ የሚያስቸግሩ አሉ፣ ማይረዱ አሉ። ከእነሱ ጋር በመሆን በመተባበር ጀስት ሰላማዊ ውይይት ለማድረግ ሞክሬያለሁ። እስካሁን ያለንበት አለን። ይህን ይመስላል። ከአድማጭ ተመልካች መቀበላቸው ፊድባኮች አሉ። በዚህ ሁኔታ ነው ያለሁት። ግን ያደረግኩት ነገር ማድረግ ከኔ የሚጠበቀውን ማድረግ ያለብኝን ነው ብዬ ነው ማስበው። ይህን ይመስላል። ለእንትኑ ግን ለኮምፕሊመንቱ በጣም 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 ከልብ አመሰግናለሁ። ለምን እንደተለየ መንገድ ድጋሚ ይፈልጋል ሌሎችም እንዲገቡ። ለምን እንደተለየ ስለ ጋዜጠኝነት ትምህርት ተምረው አንድ ሳይድ ይዘው ብቻ የሚሉት አያለ ገባ። ጋዜጠኝነት ሳታዳላ ያለውን ኢንፎርሜሽን ማቅረብ አይ ቲንክ ያ ይመስለኛል። ጋዜጠኝነት ያለውን ሳታዛባ ያለውን ነገር እንደወረደ ለህዝቡ በሚገባው መልኩ ማቅረብ ነው። እንደምናየው አብዛኛው ጋዜጠኛ ነን የሚሉ ሰዎች ግን ሳይድ ይዘው የየራሳቸውን ቡድን ፈጥረው ለዛ ብቻ ሳይድ ይዘው ጓ ሲሉ ነው የምናየው። that's what they did። ስለዚህ ነገሮች የተበላሹ ለዛ ነው። ጋዜጠኞች የራሳቸውን ሳይድ ይዘው ብዙዎቹን ላመጣ እችላለሁ። እያንዳንዱ ብታመጣቸው የራሳቸውን የመረጡትን ሳይድ ብቻ ይዘው ሌላውን ሲወቅጡ ታያል። አሁን ለምሳሌ እነ እንትና ጋዜጠኛ ናቸው ብያ እነ ሲሳይ አጌናን ብታይ፣ እነ መሳይ መኮንንን ብታይ፣ እነ ግሩም ጫላን ብታይ፣ ሌሎቹንም ጋዜጠኛ እነ ጸጋዬ ሪዮትን ብታይ፣ ጋዜጠኛንን የሚሉ በሙሉ እነ ሀብታሙ አያሌውን ብታይ፣ ሌሎቹም በሙሉ ብታይ ጋዜጠኛንን ካሉ የጋዜጠኝነት ፕሮፌሽን ካላቸው እሱን እያካሄዱ አይደለም። ራሳቸው የመሰላቸውን ደግፈው ሌላውን የሚቃወሙት ነው። ይሄ ጋዜጠኝነት አይደለም። ጋዜጠኛ ካልከኝ ልክ እንዳንተ በፕሮፌሽኑ ቁጭ አድርጎ ያለውን የሌሎችን ችግር እየጠየቀ እነሱ ተወያይተው መፍትሄ የሚያመጡበትን ነገር እንደዚህ ነው ብለዋል ብሎ ማሰራጨት። ዛስወቹ ዲ እነ እንትና ስዩም ተሾመንም ብታመጣ አድልተው የሆነ ሳይድ ይዘው ወደሚፈልጉት መስመር ህዝቡን ለመምራት አንተ አሁን ምን እያደረክ አይደለም። ህዝቡን ወደሚፈልገው እየመራኸው አይደለም።
እንዴ ቴዲ ያለው እኮ ለዚህ አግዞ እንደዚህ አድርጓል፣ ቴዲ እኮ ለዚህ አግዞ እንደዚህ አድርጓል የሚል አንድም የለም። ያንተ የለየው ጋዜጠኝነቱን ከሌሎቹ ቁንጮ ብያልኩበት የህዝቡ እነሱ የሚናገሩትን አስተያየቶች የፖለቲካ አመለካከት ያላቸው ሁሉም በእኩልነት እንዲናገሩና ህዝቡ እንዲያደምጠው ስላረክ ነው ከሌሎቹ የተለየው። ከሌሎቹ ያንን ክሬዲት ያሰጠ እነሱ ነው የሚሏችሁ እያልክ ቃል በቃል ነው የምትናገረው። ቃል በቃል እነሱ የሚሉት ነው፣ የእኔ ንግግር አይደለም ይሄ እነሱ ያሉት ነው እያልክ ካስቀመጥ ይሄ ነው ፕሮፌሽናሊዝም ማለት። በትክክል የጋዜጠኝነትን ኳሊቲ ያሳየበት ለዛ ስለሆነ ነው ያልኩበት ምክንያት ለዛ ያንን አንደርስታንድ ያደርጉልኝ ነው። ገባ? ሌሎችም ጋዜጠኞች ሳይድ አትያዙ። ዩኬንት ጋዜጠኛ ከሆንክ የጋዜጠኝነት ምሩቅ ከሆንክ ሳይድ አትያዝ። አምጣ፣ እንደ ቴዲ አወያይ፣ ህዝቡ የሚፈልገውን እውቀት ይሸምል። ይሄ ነው እኔ ሌላው አሁን ከአወያይተህ ካረከው በኋላ መፍትሄ ነው ብለህ የመጣው ነገር ምንድን ነው? ወይስ መፍትሄ ይሆናል ብለህ ያሰብከው? እንግዲህ እስካሁንም በሀሳብ እንደተለያዩ ነው፣ የተማመኑበት ነገር የለም። መፍትሄ ይሆናል ይሄን በማወያየት ችግሮች ይቀርፋሉ ብለህ ያልከው ምንድን ነው? ምንስ ነው የሚሆነው ወደፊት ከምታየው? በጣም የሚገርምህ አንድ ጊዜ በኑሮ ውድነት ዙሪያ ላይ ተነጋግረን ይህ መንግስት ተግባራዊ ያደረገው የውጭ ምንዛሪ በገበያው ይተመን የሚለው ሊፈጥረው የሚችሉ ነገሮችን በጣም የሚገርሙ ልጆች ገብቶ ትንታኔ ሰጥተው ነበር እና በጣም ማልጠብቃቸው ኢትዮጵያ ውስጥ ትልልቅ ፖለቲከኞች ያደምጣሉ እና ስልክ አፈላልገው ደወሉልኝ እና ይህንን ጉዳይ ከእናንተ ውይይት ግብአት ወስደን ህዝቡ ላይ ሊፈጠር የሚችለውን ነገር ለህዝቡ ድምፅ እንሆናለን አለኝ። አንድ ትልቅ ፖለቲከኛ የህዝብ ተወካዮች ምክር ቤት አባል ነው፣ በጣም ታዋቂ ሰው ነው። እንዳለውም የህዝብ ተወካዮች ምክር ቤት አባል ላይ እንዲህ ያሉ ነገሮች ሊኖሩ ይችላሉ ምናምን የሚል በቃ ኮምፓይል አድርጎ ምናምን ሲያቀርብ ሰማሁኝ ማለት ነው። ብዙ ጊዜ ሰዎች አሁን እዚህ የሚያወሩት ወሬ የሚደመጡ አይመስላቸውም። በጣም ትላልቅ ሰዎች ፖለቲካ ባለበት ቦታ፣ ፖለቲከኞች ፖለቲካ ባለበት ቦታ ላይ ይገኛሉ። ሁሉም በሙያው እንደሚገኘው ሁሉ ሰባኪዎች ሃይማኖታዊ ጉዳይ ላይ እንደሚገኙት ሁሉ ፖለቲከኞችም ፖለቲካ ያሉበት ቦታ አምስትም አራትም ሆነ ስታወራ የህዝቡን የልብ ትርታ ማድመጥ አርላደኝ ነው ዘዴ እንትናቸው ይገኛሉ እና በዛ ጉዳይ ላይ ወስደን ሀሳብ አቅርበናል ብሎ የነገሩኝ በጣም ብዙ በተጻራሪ ያሉም የፖለቲካ ሰዎች ገጥመውኛል። ለውጥ መጣ አልመጣ እንግዲህ ህዝቡ ነው የሚፈርደው፣ ግን የህዝብ ድምፅ መሆን ችሏል ብዬ አስባለሁ። ከመንግስትም ደግሞ በነገር ላይ ለመጀመሪያ ጊዜ ነው የህዝብ ተወካዮች ምክር ቤት አባላቶች መጥተው እኔ ጋር ተወያይተዋል ልባላሉም እንጂ በጣም ተገርሞ እዚህ የሚያስታውሱ ሰዎች አሉ። ከጠቅላይ ሚኒስትሩ ጋር አብሮ የተወዳደረ ሰው የዛው የህዝብ ተወካዮች ምክር ቤት አባል መጥቶ ተወያይቷል። እንዲህ ያሉ ነገሮችን ስታይ የበለጠ ትጠነቅቃለህ። ሰው እያደመጠ እንደሆነ ስታቅ አሁን ብዙ ጊዜ አንዳንዴ እኔ በጣም ስቆጣ ኃይለ ቃል ምናምን ተሳዳቢ አላስተናገድም ምናምን ስል ዝም ብዬ አይደለም። በጣም ትላልቅ ሰዎች እያደመጡ ከቤተሰቦቻቸው ጋር ከአባቶቻቸው ከልጆቻቸው ጋር ፖለቲከኞችም እያደመጡ እንደሆነ ስታቅ ለእያንዳንዱ ንግግር ትጠነቅቃለህ። ቢኮዝ ጊዜያቸውን ሰውተው ነው እያደመጡ ያሉት እና በማህበረሰቡ ላይ ለማህበረሰቡ ድምፅ በመሆን ከእኔ ቤት መጥተው ከሚወያዩ ሰዎች ብዙዎቹ ግባት ወስደዋል። አይ በጣም አሪፍ። አይ ስለምናየም ነው ብዙዎቹ ፖለቲካን የሚወዱ በፖለቲካ ያሉ በብዙ ሺዎች አንተ ቤት የሚታይ ነው። ስለዚህ አረ የሚሰማውን ነገር አክሊሉ የምሰጠኝ በጤና ነው። ማብራዘር ምን አስበ ነው? አኬ ኧረ ተው ብራዘር፣ ኧረ ተው ምን አስበን እንድልሰው እኮ ነው ላስላስ። ኧረ እኔ በጌታ ነኝ ሰው አልስም። ወንድምና እህቶቼ ተው እንደዚህ እያደረግ አትስተኛ። አክሊሉ ግን ተው እንደዚህ አይነት ነገር ለምንድን ነው የምትሰጠኝ? ተው እንጂ አክሊሉ ተው እንድል ነው። ተው አኬ ተው። አኬ እዚህ መጥቶ ነበረ። ቴንኪው አኬ
ጊፍት ለኔ ነበርና በእንትን በአጀንት ሀሳብ ላይ ሆኜ እንትን አላልኩም። ቴንክ ዩ ከልብ አመሰግናለሁ። አኪያችን እኔም ቴዶ ንግግራችን ላይ ፎከስ አድርጎ ቴዲ የማይታማበት ነገር በጣም አዳማጭ ለ10 ሰዓት ቁጭ ብሎ የማዳመጥ ብቃት ያለው ልጅ ነው። ስትነጋገሩ ዩ ሜክ ሹር የምትናገሩን ነገር ቫሉ ያለው ቁም ነገር ያለው የሚጫወትም ከሆነ ጨዋታ ያለው ነገር አድርጉና ለዛ የማዳምጠው ቴዶን እንድጠይቅላችሁ የምትፈልጉት ነገር ካለ እኔ በጣም ስለምትመቸኝ በምንም ነገር ላይ ኢቭን በእኔ ላይ ትችት ራሱ ብታቀርብ ደስታዬን አልችለውም። ለምን ትክክለኛ ነው ብዬ ስለማምን ትክክለኛ አዳማጭ ስለሆንክ ትክክለኛ ነገር ስለምታይ በእኔ ራሱ ላይ ትችት ራሱ ብታቀርብ እግዚአብሔር ምስክሬ ቴዲ የሚናገረው ነገር ትክክል ነው። እርግጠኛ ነኝ የኔ ላስላሱ ይደብረው ነበር። ሂ ደዝን ሀቭ ቱ ቴል ሚ አይ ኖው ኢት ምክንያቱም ተሳዳቢ ሰው አይደለም። ግን ያችኛዋን ፓርት ትቶ የሚወድልኝን ፓርት ይዞ ነው ጓደኝነት ወዳጅነት አያችሁ የሚወድልኝን ፓርትን ይዞ ነው ብዙዎቻችን ጓደኛ ሆነን የቆየ ነው እንጂ ስድቡ ጠቃሚ ሆኖ ተገኝቶ አይደለም። ግን በአንድ ነገር ሁለመናችሁን ለማግደል የሚሞክሩ ብዙ ሰዎች አሉ። ግን እኔ የሰጡኝ ጓደኞች እግዚአብሔር ሲባርከኝ ከነ ምናምን የሚወዱኝ ወዳጆች ነው ያሉኝ እና ቴዲን ለዛ ነው። ቴዲን የምትጠይቁት ነገር ካለ እዚህ ጋር ጻፉልኝ። እኔ በደንብም ስለማቀው አቅሙንም ችሎት የሄለን ጉዳይ እሺ የሄለን ጉዳይ ምን ላይ ደርሷል? አንተ ነበር ኬዙን የያዝከው፣ እንጠይቃለን። ምን ላይ ነው? መልስላቸው። በጣም አሪፍ ጥያቄ ነው። ውሳኔ አስተላልፈናል። እዚህ ቤት ያሉ አድማጭ ተመልካቾች ያውቃሉ። መጀመሪያ ጌም እንደነሱ የጌም ኤክስፒሪየንስ ስለሌለኝ ጌም የሚጫወቱ ሰዎችን ጥያቄ ሰብስቤ እንዴት ሊሆን ይችላል ብዬ የተለያዩ ነገሮችን ሰብስቤ ከዮናስ ጀመርኩኝ። ከዛ ወደ እሷ ሄድኩኝ። ያለው ገንዘብ ሊወጣ የሚችልበትን አንዳንዱ አልተረዳም። አንዳንዱ ዮናስን የልጅን እንትና ሳይ ምናምን ስል አልገባው። 1% ገንዘብ ሊወጣበት የሚችልበት ቀዳዳ ካለ 1% መጠየቅ አለበት። ሳትጠይቅ ለምን ታልፋለህ? ከዛ በመነሳት ጥያቄ ጠየቅኩት። እንዳዩ እያንዳንዱን ነገር አሳየ። ከዛ ወደ እሷ መጣሁኝ። እሷን ልጠይቃት ጥያቄ 1-2 ሳቀርብ በወቅቱ በጣም ፈቃደኛ አልነበረችም። በጣም ትከላከላለች ምናምን። ዮናስ የዩኒ ቶሮንቶን ጉዳይ ከህዝብ ጋር በሚታይ ደረጃ አሁን የሚታይ ነገር ነው። መጨረሻ ላይ የወሰንኩት ውሳኔ ምንድን ነው? ጥፋት ጋር ዩኒ ቶሮንቶ እኔ ሌላ ሁለተኛ ችሎት ይዘጋጅልኝ ማለት መብቷ የተጠበቀ እንዳለው ነው። እኔ ግን በእኔ ባዘጋጀሁት መድረክ የኔ ቤት አድማጭ ተመልካቾች እንቅጩን ማወቅ ስላለባቸው ብዬ የተናገርኩት ንግግር አለ። ዛሬም ደግመዋለሁ ማለት ነው። ከዩኒ ቶሮንቶ ጋር ተያይዞ ገንዘቡ ምንም ግንኙነት የለውም። ገንዘቡ የተወሰደው በራሷ በኩል ነው። ለእኔ የሚያሳይ አብዛኞቹም ይህን ሀሳብ ይገዛሉ። ከዛ በኋላም ግን የምትናገራቸው ንግግሮች ለዚህ የደጋፊ ሀሳቦች እንደሆነ $57,000 ጉዳይ በእኔ ድምዳሜ ከዩኒ ቶሮንቶ ጋር የሚያገናኘው ነገር የለም። ገንዘቡ የተወሰደው በሄለን ወርቅዬ በኩል ይሄን ነው የደረስኩበት ድምዳሜ። ይሄ ማለት ግን እሷ ወስዳለች ምናምን ማለት ሳይሆን ግን ገንዘቡ የተወሰደው በሷ በኩል ያ ይኸው መልሷል። እኔም እንዲያውም ጓስልበት የነበረ ጉዳይ እኔ ነኝ ቀድሜ ነገሮችን ብትንትኑን ያወጣሁት። ለምን ድራማ እንደሆነ በገባኝ ሰዓት መደረግ የነበረበትን ቃል በቃል ተናግሬያለሁ። ያ ነገር ሲሆን መጀመሪያ ያው ዮኒ ተከፋይ ነው የምባለው ፈርዶብኛል አባቴና ተከፍሎት ነው ዮኒ ቶሮንቶ ከፍሎት ነው ምናምን አሉ። መጨረሻውን ሲረዱ ግን ያው ሁሉም በዚህ ነገር በደንብ ነው። ሌላው ቴዲ ለምን አያገባም እያሉኝ ነው እዚህ ውስጥ ሴቶች ናቸው በነገራችን ላይ ወንዶች አይደለም የጠየቁ ሴቶች። ቴዲ ለምን አያገባም ሁሌ ያለችኝ እያለ ያቁለጨልጨናል። ምን አስቡ ነው? ማቁለጭለጭ ጥሩ አይደለም።
ከፈዘዘች እንግባበት አይነት ነገር ነው መሰለኝ። ሴትዮዋ ከፈዘዘች እኛ እንገባበታለን እያሉ ነው። እና ምን ትላል? ሴትዮዋ አልፈዘዘችም፣ ፍቅረኛ አለች። እግዚአብሔር በፈቀደበት ሰዓት ለህዝብ ይፋ አደርጋለሁ። እዚህ ቲክቶክ ላይ ሰርግ ስሰርግም እንግዲህ ቲክቶክ ላይ ነዋሪዎችን ጋብዛለሁ። በጣም ማከብራችሁ፣ በጣም መወዳችሁን ሰዎች ሁሉ ጥሪ ያቀርባለሁ። እንደዛ ቢሆን ደስ ይለኛል። ቲክቶክ ላይ ለመጀመሪያ ጊዜ ላይቭ በሰርግ ደስ ይለኛል። ኦኬ እንግዲህ ሰምታችኋል። ፍቅረኛ ያለችው አክብሮለት እግዚአብሔር በፈቀደ ጊዜ ትዳር መስርቶ እንደሚኖር እየነገረን ነው። እንግዲህ ሶሪ እርማችሁን አውጡ። ቴዳ አለችው። ሌላ የምጠይቁት ካለ ሌላ ቴዲ ወይኔ በላቸው አለች አንዱ። እስካላገባ ፉን ማለት ይቻላል ማለት ጓጓ በሉ ጠይቁ። ምንድን ነው እሷ የተለየችው ነገር ምናምን እያላችሁ። አዎ አበሻ ናት። የቴዲ አበሻ ናት። አበሻ ትመስለኛለች አይደል? አበሻ መሰለች። ከዚህ በፊትም ሲል ስለነበር ስለሰማሁት አበሻ ነው ያ። ስለዚህ ወይኔ በላቸው በውስጥ ሄደች እሷ የተለየ ነገሯ ምንድን ነው ምናምን እያላችሁ መጠየቅ መብታችሁ። ሲያገባ ነው ያ ነገር ሊቆም የሚገባ። ካላገባ ኮንትራት። አይ አንድ ነገር ቴዲ የማይጠየቀውን ልንገራችሁ። የፖለቲካ ማንነቱን ጋዜጠኛ ስለሆነ የማይጠየቅ ነው። የእምነት ማንነቱን ፖለቲከኛ ጋዜጠኛ ስለሆነ የማይጠየቅ። ይሄ ትክክለኛ ፕሮፌሽናል እንትኑ አይፈቅድለትም። ለዛ ነው ፋሚሊ እንጂ እምነት አለው በስነ ስርዓት ኢትዮጵያዊ ነው የሚያምንበት የራሱ መንገድ አለው። ግን እንትኑ ፕሮፌሽኑን በደንብ የሚከተል ወንድማችን ስለሆነ ሃይማኖቱን ከተናገረ ለካ እንደዚህ ስለሆነ ነው ለእንትን አይደለው የሚባል ቁማር አለ። የፖለቲካ አመለካከቱን ከተናገረ ለካ እንደዚህ ስለሆነ ብሎ ደግሞ ጥብስ እንዲህ እስከዛሬ ሲያደርግ የነበረውን በሙሉ ዜሮ ለመክተት የሚያደርሱ ሰዎች ሊፈጠሩ ይችላሉ። ስለዚህ ቴዲም በዚህ ስማርት ስለሆነ ያንን ነገር መቼም አይነግራችሁ። ጴንጤ ነው ካላችሁ ደስ ነው የሚለኝ። ጴንጤም ከሆነ ኦርቶዶክስም ከሆነ ቡዲዝምም ከሆነ ሙስሊምም ከሆነ ደስ ነው የሚለኝ። ሂዝ ማይ ብራዘር ኢዘር ዌይ ባያምንም ሂዝ ማይ ብራዘር እና የሚወደድ ወንድም እንጂ ተናግሮ የሚያስቀይም ወንድም የለንም። ስለዚህ በደንብ ነው የምናከብረው። በዚህ ብልጽግና ነው። ኧረ ህንፃ ማድረግ ብልጽግናማ የሚሆነው 3 ህንፃ ሲሰጡ፣ ከዛ ውጭ በባዶማ ብልጽግና አይኮንም እኮ። 3 ህንፃ ከሰጡት ወይና እንትን ነው እኮ ይሄ። ለምሳሌ አንድ በጣም የሚሰጥህ ነፃነት አለ። አሁን የትኛው ለሚስቴን ቦሪቶ እየበላው ነው የማወራ። ይቅርታ ቀጥል። ደስ ይለኛል። እኔ አሁን ባለሁበት ሁኔታ ላይ እንደኔ ነፃነት ያለው ሰው የለም። ከፈለግኩኝ የፋኖችን አካሄድ ለነሱ ፌርነስ ብዬ ትንታኔ እሰጣለሁ። ከፈለግኩኝ ተቻለሁ። ከፈለግኩኝ የመንግስትን አካሄድ በዚህ ትክክል ነው፣ በዚህ ትክክል አይደለም ብዬ ከፈለግኩ ቲፒኤልኤፍ የፈለግኩትን የመተቸት ነፃነት ሰጥቶኛል። አሁን ለዛ ነው አሁን በእኔ ጉዳይ ላይ ግራ የሚገባቸው ለዛ ነው ያለመዱት አፕሮች ስለሆነ ማለት ነው። አማራ ጠል ነው። አሁን የተለመደ የብሔርተኞች አባባል አለ። ለአማራ ፌቨር ያደርጋል ወይም ደግሞ አማራ ጠል ነው ብለው ለኦሮሞ ብሔርተኞች ቢነግሯቸው እንደ እሱማ ከእናንተ በላይ እኛን ነው የሚጠላው ይሏቸዋል። ትግራዮች ጋር ሄደው ፕሮ ትግራይ ነው ትግራዋይ ነው ምናምን ቢሏቸው ኧረ እሱ እኛን ይጠላል ይሏቸው እና ኢቨን በራሳቸው በብሔርተኞች መካከል እንኳን መግባባት የለም። ለእኔ ተመችቶኛል። አንዳቸው አቋም ይዘው በእኔ ጉዳይ ላይ ሊያወሩ አይችሉም። ይሄ መሆን የምፈልገውና መሆንም ያለበት ነው ብዬ ማምነው ለዛ እንደዚህ አይነት ፊሊንጎችን ሳይ በቃ ትክክለኛ መንገድ ላይ እንዳለው ይገባል። ሀገር ቤት ከሄድክ ስንት ጊዜ ሆነ? ዘመን ከኢትዮጵያ ሙሉ ለሙሉ ከወጣ ተመልሰህ ካልሄድክ
የዛሬ 2 ዓመት ከምናምን ኢትዮጵያ ነበር። ኦኬ 2 ዓመት ይሄ 3 ዓመት ነው ነው ሳውካ 3 ዓመት ኢትዮጵያ ነበር። ተመልሰ በቅርብ የመሄድ ቅዱ አለ ኢትዮጵያ ላይ። ለምንድን ነው ሶሪ እየበላን ቤተሰብ ይቅርታ፣ በአየር ላይ መብላት ስለሌለ አሜን። እና ኢትዮጵያ ላይ በትልቁ ሚዲያ የመክፈት እቅዱ የለም? በደንብ አለ። እኔ ከሚዲያ የተለየ ህይወት ባይኖረኝ ደስ ይለኛል። ሚዲያ በጣም ወዳለሁ፣ ስፖርት ወዳለሁ፣ ኳስ እጫወታለሁ። ግን ሌሎች የራሴ አሁን ማሰባቸው ቢዝነሶች እንዳሉ ነው። ግን በጎን ሚዲያ ጋር በቃ ከሚዲያ ጋር የተያዘ ነገር በጣም ደስ ይለኛል። ይብን አሁን ጓደኞቼ ምናምን አሁን የራሳቸውን የአየር ሰዓት ከፍተው ምናምን በነፃነት እየሰሩ ፏ ብሎ ሲኖሩ፣ አሁን ጋዜጠኝነት በጣም የሚከፍልበት ዘመን ነው። እንደ ድሮ አይደለም። እንደ ድሮ ስል አሁን እኔም ኖሬ እንደ ድሮ ለማለት በቃኝ። የዛሬ 6 ዓመት የነበረው እንትኑን አሁን አንድ አይደለም። አሁን እያንዳንዱ ሰው ማይክና ጠረጴዛ ክብ ጠረጴዛ ካለው ቤቱ ሚዲያ ነው። አሁን ኢቨን የመንግስት ሚዲያ ላይ የሚሰሩ ሁሉ ገንዘብ የሚያገኙበት ሰዓት ላይ ነው ያሉት፣ ጥሩ ኮንተንት ካለህ ማለት ነው። የአየር ሰዓት ገዝተው ወይ ሬዲዮ ላይ ወይ ቲቪ ላይ ይሰራሉ። ጥሩ ስም ያላቸው የተሻለ ብዙ በጣም ትልቅ ገንዘብ እያገኙ ይኖራሉ። እና በተለይ ተሰጥኦ ካለ ክሬቲቪቲ ካለ እንደ ከዚህ ቀደሙ አይደለም። ይሄ የሚዲያ ስራ ይራፍቱ አሁን ጆርናሊዝም መማር አለ ብትማር ጥሩ ነው። ባትማርም ሳይማሩ እኔ ማቃቻውን ኤሌክትሪካል ኢንጂነሪንግ የጨረሱ ሎየሮች፣ ህግ የተማሩ ልጆች ህጋቸው እሱን ትተው በሚዲያ ላይ የተሳካላቸውን ሰዎች አይቻለሁ። እና ተሰጥኦ ካለ ምናምን አሁን አለማችን ላይ ቢስት የምትላቸው በሶሻል ሚዲያ ተጠቅመው ነው መልታይ ቢሊዮነሮች ናቸው። አንድ እንግሊዝ ውስጥ ያሉ ክለቦችን እንኳን እስከ መግዛት ጥያቄ የሚያቀርቡት ዘመን ነው። እና ዩቲዩበሮች በአሁኑ ሰዓት ዩቲዩብ ላይ የሚሰሩ ሰዎች በጣም 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 ሀብታሞች ናቸው። ቁጥር 1 ሀብታም ልትላቸው የምችላቸው ደረጃ ላይ ነው ያሉት። እና እንትን በተለይ ኮንተንት ክሬት ስታደርጉ ሚዲያ ላይ መምጣት የምትችሉ ሰዎች ካላችሁ ፕሮፋይላችሁን አታበላሹ። አሁን ያለውን ዘመን ተጠቀሙ ነው የምለው። ተጠቀሙበት። ትንሽ ፈጠራ ካከላችሁበት ይከፍላችኋል የሚል እምነት አለኝና ያ ከሚዲያ ጋር የተያዘ ህይወት እንዲኖረኝ ይፈልጋሉ። አገር ቤት ገብቼ በሰራ ደስ ይለኛል። በዚህ አጋጣሚ ስፖንሰሮች መጥራት እንችላለን እንዲያስተዋውቁ። በዚህ አጋጣሚ አንድ ነገር ልናገር። ቴዲ ሐዋሳ የሚባል የቴሌግራም ቻናል አለኝ። 4700 ቤተሰብ ያለው ነው። ከኔ ጋር አብረው ይሰሩ የነበሩ ከትምህርት ቤት ተመርቀው ሚዲያ ላይ የሚሰሩ 4 ጋዜጠኞች በጋራ በመሆን ዜና እንጽፋለን፣ ዜና እናነብ ነበር። እኔ ከኪሴ እየከፈልኳቸው የተሻለ እየከፈልኩ ማለት ይከብደኛል፣ ግን በአንዳንድ ነገር እየሰጧቸው ማለት ነው። አሁን ዜና ጀምረን ዜናውን አቁመነዋል። በራሴ ለኤዲተሮችም ለሪፖርተሮችም መክፈል ስለማልችል ማለት ነው። ግን ይሄ የሚዲያው ባህሪ ስለሆነ ቴዲ ደግሞ እንትን ውስጥ ጥያቄ ልመና ውስጥ ገባ እንዳትሉ፣ አልጀዚራም ሲኤንኤንም ፎክስም ኦዲየንሶቻቸውን ሰፖርት አድርጉ ይላሉ ያለና ይሄ ሁሉ እና ፖቴንሻል የሆኑ እንደዚህ እንትኖችን አስባለሁ። በተለይ ጥሩ ፈንድሬዝ ማድረግ ብችል እና እነዚህን ሪፖርተሮች ኪፕ አድርጌ መክፈል በደረጃ ላይ ብደርስ ሚዛናዊ የሆኑ ነገሮችን ማቅረብ እችላለሁ ብዬ አስባለሁ። በጣም አሪፍ። እንዲሁም በአንተ ፔጅ ላይ ማስታወቂያ መስራት ለሚፈልጉ ያው ከፍላችሁ በቴዲም ማስታወቂያ በማኛውም በማንም ትችላላችሁ ብዬ አስባለሁ። እና አንዳንዴ አድቫንቴጃችሁን ውሰዱ። አንዳንድ ሰዎች ጥሩ ቢዝነስ ካላችሁ በብዙ ሺዎች በመታየት ነው ቢዝነስ አክቹዋሊ ማደግ የሚችለው። ኢን አሜሪካ ሜክዶናልድ የማይረባ ምግቦች በጣም ተሽጠው ሚሊዮነር ሲያደርጓት ቢሊዮነር ሲሆኑበት ምክንያት ማስታወቂያ። ስለዚህ ማስታወቂያ የምትፈልጉ ካለ በምትፈልጉት መልኩ እኔም ጋር እሱም ጋር እነተሞም ጋር ሌሎችም ታዋቂ የተባሉ ሶሻል ሚዲያ ላይ ያሉ ሴቶች ጋር በመቅረብ ማስታወቂያ ማሰራት ትችላላችሁ። ማስታወቂያችሁም በስነ ስርዓት ተሰርቶላችሁ ጥሩ ዋጋ ከፍላችሁ you can move on እና
ብዙ ጊዜ ያ ነገር ይጠቅማል። ስለዚህ ቴዲን ምናልባት ያግዘዋል ብዬ ማስበው እንደዚህ ማስታወቂያ ትልልቅ ካምፓኒዎች ካላችሁ ማስታወቂያ ብታሰሩት እናንተም ተጠቃሚ ናችሁ፣ እሱም ተጠቃሚ ይሆናል። ሚዲያው እየሰፋ ይሄዳል ለማለት ነው። እንግዲህ ለአንተ ብዙ ጥያቄ የላቸውም ቤተሰብ፣ ምንም ማድረግ አይቻልም። ሚስት ነበር ተጠየቅ፣ ኢትዮጵያ ነበር ተጠየቅ፣ በፖለቲካና በሃይማኖቱ ተጠየቅ። ምን ቀረ? ምንም የለንም። ቁመት ስንት ነው? ቁመቴ በእናቴ ነው የወጣሁት። ማዘር ረጅም ናት። ማዘር ረጅም ናት። ኦኬ። ፋዘር አጭር ነው። ኦኬ። አጭር ስል አሁን ታላቅ ወንድሜን አበሽቀዋለሁ እንትን ያልኩኝ። አሁን ታላቅ ወንድሜ በአባቱ ነው የወጣው። እኔ በእናቴ አይ ዶንት ኖ እንዴት እንደሆነ አላውቅም። እድለኛ ሆኜ በእናቴ ወጣሁ። እኔ ደግሞ በማዘር ነው የወጣሁት። አይገርም? ፋዘር 6'4". አንተ ምን ይውጣኝ ነበር እላለሁ። ምን በፋዘር እና ፋዘር በጣም አጭር ናቸው። ፋዘር ከኔ አንጻር አሁን እኔ ሜትር ከ84 ነው። ኦ ደሩ ዛህረሩ ነው ማለት ነው። ደሩ እንደዛ ነው። ደሩ እንደዛ ነው። ደሩ በጣም ረጅም። ደሩ is the tallest from Bay Area ረጅም። ስለዚህ በእንትን ምንድን ነው 6'4", 6'3", 6'2", 6'3" ነው የሚሆነው በፊትና you are very tall. Very tall. Oh yeah. እኔ የእሱን አጣጦ ምላስ ሰጠኝ። ፈጣሪ ይችላል። ልዩ ልዩ እኮ ነው የፈጣሪ ያሰጣል። ያ የኔ 5'9" ነኝ። 5'9", 5'10" አካባቢ ብዙ ማለት ነው። ኧረ በለው በኢንች እኮ በጣም ረጅም። 6'3" is tall፣ በደምብ tall ረጅም። ያ 5'9" አካባቢ ነኝ። ግን እንደው እንትና ኦፌንድድ እንዳይሆኑ አደራ እና ብዙ ጊዜ ከአጭሮች ጋር የተያዘ አሁን እቺ አንዱ ልጅ ምን ሲናገር ሰማሁት መሰለኝ። ቴዲ አለኝ እኔ ሳስበው አለኝ አሁን ይሄ ዓለም ላይ የምታየው ምናምን ምስቅልቅል አለመግባባት የአጫጭር ሰዎች የስራ ውጤት ይመስለኛል አለ እና ብዙ ነገሮች እነዚህ አጫጭር ነገሮች አጫጭር ሰዎች የሚፈጥሩት ነው ብለው ኔጌቲቭ ሰዎች ጋር ያያይዛሉ። እና ምን ትላለህ እስኪ ንገረኝ። ሊሆን ይችላል ገባ ለምሳሌ ተንኮሎች ናቸው። አጭር ሰዎች ተፍ መሆን አለባቸው። ቢያነሶች ተፍ መሆን አለበት። ምክንያቱም ማጆሪቲ ቶል ኮንግ ነው ሬጉላር ማንም አይሳፈጥም ማንም ማይ አጠረ ስትል ግን ይገርብታ። እውነቴን ነው። ዓለም ትገፋለች። አሁን ሴቶች አጭሮ እንዳልወድም ምናምን ይላሉ። ታዬ አጭሮ እንዳልወድም እንዲያልወድም ይላል። በእግዚአብሔር ስራ ነው የገቡት። ገባ ወፍራም ቢሎ አንደርስታንድ፣ ቦርጫም ቢሎ አንደርስታንድ። እግዚአብሔር ነው ቁመት የሚሰጠው፣ ማንም ሊሰጥ አይችልም። ገባ ስለዚህ ፈልገው የሚመጣ ነገር አለ። ስለዚህ ግን ይገፋሉ። አሁን አሜሪካን ሀገር በተለይ የዚህ ሀገር ሰዎች ይገፋሉ። አጭር ወንድ አልወድም ብዙ ሴቶች ይላሉ። በእንትኑ ግን ዋንስ ዩ ጋት ዘ ማኒ ሴቶቹ ቁመት አይታያቸው ምን አይታያቸው። የዛኔ አንተ ያንተ ቁመት እንዲያውም አጭር ነው። ማይ ፍሬንድ ዘኪዮስን አክለ ሳቢው ካለ አቤት ቁመት ትደርሳለህ፣ ይመጣል። ገባ ስለዚህ አጭር ሰው ተፍ መሆን አለበት። እንደሌላው በቀላሉ የሚያገኛቸው ነገሮች በቀላሉ የለም። አሁን ለምሳሌ በውሻ ብታይ እንደ ችዋዋ ኃይለኛ የለም። ችዋዋ እቺን ነው የምታረግ። ግድንግድ የተባለ ውሻን ታስፈራራለች። ለምን ያላት ነገር እሱ ነው። በቃ ጋር ቢተፍ እና አጭሮችን ጠንካራ የሚያደርጋቸው መገፋታቸው መገፋት። አንተ አሁን ልዩነቱን አታውቀው። ገባ ሁልጊዜ በሆነ ቦታ ላይ ቦታ ይሰጣል። ዝም ብሎ አጠር ካለ እንደዚህ ተብለ የምትታይበት ነገሮች ሊፈጠሩ ይችላሉ። ገባ ስለዚህ አብሶሉትሊ 6'3" የሆነ በተለይ አሜሪካን ሀገር ብትሆን አንተ አለቃል። ሴቶቹን እንደዚህ እሽኮኮ ተሸክመ 90 ነው የምትሄደው። እዚህ ሀገር ላይ አሜሪካ በተለይ ተሸክማቸው ነው ሙሉ የምትዞረው። ተሸካሚ ነበር የሚያደርገው። አሁን ደግሞ የመጀመሪያው ክራይቴሪያ ነው። በቃ እዚህ ሀገር አባብሲ እየተሳሳቅን እስኪ እናዝናናቸው አድማጭ ተመልካቾቻችንን። ለዛ ነው ሁሉም ሰው መስማት ወደሚፈልግበት ወይም ደግሞ ወደ መዝናኛ ፕሮግራም ደግሞ እንቀይረው። አሁን ሶሻል ሚዲያ ላይ እኔም አንተም ሼር የምንደራረጋቸው አስቂኝ ነገሮች አሉ። አስቂኝ ነገር ስታገኝ ትልክልኛለህ። አዎ ስታገኝ ትልክልሃለሁ። ብዙ ጊዜ ተቃራኒ ጾታዎች በተለይ የሴቶች ጉዳይ ከገንዘብ ጋር ይያያዛል። አሁን
ገንዘብና ትዳር ወይም ገንዘብና ፍቅር አብረው የሚሄዱ ነገሮች ናቸው ብሎ የሚናገረው ሰዎች ሴት ልጅ ወንዱ ገንዘብ ካለው አስቀያሚ ብትሆን እንኳን ኖ አሁን በዚህ ባለንበት ዘመን ገንዘብ አይደለም ቦታ ያለው ፍቅር ነው ብሎ ሐሳብ ደግሞ የሚሰጠው አለ። ደረጃ ላይ በፍቅር ውስጥ ወይም ደግሞ በተቃራኒ ጾታ ግንኙነት ውስጥ ገንዘብ ቦታ አለው ብለህ ታስባለህ? ያ ምኑም መሰለ በብዛት ሴቶች የሚያዩት ብዬ የማስበው ያንተን ፖቴንሻል ነው። ፖቴንሻልን በጣም ይፈልጉታል። ነገ ሰው ከሆንክ ያ ገንዘባቸው ነው ነው። ሴቶች በብዛት የማይወዱት ስንፍናን አይወዱም። ከወንድ ልጅ ኤክስፔክት አረ እምልህ ሊደበሩበት ምናምን ይችላሉ። ለቁም ነገር ግን የወንድ ልጅም ፖቴንሻል ጠንካራ ነው ወይ ነገሮች መቀየር ይችላሉ ወይ ሳቢ ማምጣት ይችላሉ ወደፊት ከሪያ የሚል አስተሳሰብ አለ። ሰነፍ ከሆነ ግን ብዙ ጊዜ ሉዝ ታደርጋለህ። ስለዚህ ምን አለው አንተ ፖቴንሻል ገንዘብ ያመጣል ታስባራለህ። ያንተ ፖቴንሻል ያንተ ውስጥ ያለው ነገር ለመስራት ወይም ደግሞ ገንዘብ መስራት የሚባለው 18 ሰዓት መስራት የሚመስላቸው ሰዎች አሉ። 18 ሰዓት እንትን ብሎ ገንዘብ የማይበቃው ሰው አለ። ምንም የለም ደክማል፣ ገንዘቡንም አትጠቀመውም። እና ስማርት ወይ የሆኑ ሰዎችን በጣም ይመርጣል። ካየ አርቲስቶች የሚወደዱበት በቀላሉ ገንዘብ ስለሚያመጡ ለምን ይዘፍናል ወይ ደግሞ የሆነ ነገር ያደርጋል። ይሄ ጋር ድማ ኦልሞስት ሚሊዮን ሰው ጋር ቶሎ ተደራሽ። ስለዚህ ታዋቂ ሰውን አቅም ያለው ሰውን ፖቴንሻል ያለውን እንትን የሚሉት ሴቶች ቅድሚያ የሚሰጡት እንዴ ልጅ ቢወልዱ ምን ሊያደርጉት? አሁን አንዳንድ ሰው የሚከራከር ሴት ልጅ ገንዘብ ያለው አጣው ይላል። የስ ይላል እንዴ ወለዳችሁ ልጅ በምን ሊያደግ ነው? how you going to break the kid? ግን እነሱስ መጠየቅ የለባቸው? እነሱ ምን መሰለ አሁን እነሱ ቢኖራቸው ወንድ ልጅ አሁን የበታችነት ስሜት ይሰማዋል። እርግጠኛው እኔ ልንገርህ አንተ ጋር በጣም ሀብታም የሆነች ሴት መጣ ቴዲዬ አፈቀርኩ ቴዲዬ ከአንተ ጋር ምንም ችግር የለውም መኖር ብትል ተሳቀ ትሞታለህ አንተ ራስህ እሷ ሳትል። ገንዘብ ሜክ ማላደርግ እኮ ላዛቅ ኖ ገንዘብ ሬጉላር ገንዘብ አንተ ሜክ እያደረግ ነው። በጣም ሚሊዮነር የሆነች ቆንጆ የሆነች ሴት አንተ ጋር መጣ ቴዶ አፍቅሬያለሁ ብትል ምን አስበህ ነው የምትለው? የወንድ ልጅ አስተሳሰብ ተገልጾለት እንደዛ አያውቅም። ግራ ነው የሚጋባው ወንድ ልጅ እና የበታችነት ስሜት ይሰማዋል። የተማረች ሴት በጣም ኤጁኬትድ የሆነች ሴት አንተ ጋር መጣ አብረን ነው ስትባል ራስን አውርድ ነው። ወንድ ልጅ በባህሪያችን የወንድ ልጅ ትንሽ የለውም የሚባለው ለዛ ምን መሆን ነው የሚፈልገው? የበላይነት ረዳት ብሎ ነው መጽሐፍ ቅዱስ የሚናገረው አይደል? ሴት ልጅ እንድትረዳ እንድታግዝ እንጂ የበላይ እንድትሆን አለ እና ይገነ ጊቨር ኢሚዲየትሊ አንተን በአቅም ስትበልጥ አብረ ስልጣኑንም ነው የምታስረክበው። ዳሳስ ዊዱ ዛይ ስልጣኑን እልል አድርገህ ታስረክባለህ። አብሲ ቀቅዬ ልጠብ አብሲ ልጣልልሽ ነው የምትለው ደውለህ ገብቶሃል። ስለዚህ አብሲ ልጣልልሽ ወይ ልቀቅልልሽ ወይ ምን አማረሽ ወይ ብለህ ነው የምትጠብቃት ቤት ውስጥ ሆነና የመሳቀቅ ነገር ስለሚኖር ወንድ ልጅ ኮምፎርት ነው አይሰማውም እንጂ ሴት ልጅ ስንት ሀብታም የሆኑ ሴቶች ስንት ሰክሰስ ያላቸው ሴቶች ሲንግል ሆነው የሚቆዩበት መርጠው ሳይሆን የሚያመጡት ሰዎች እንትን ስለሆኑ ደግሞ ወንዱ ከተማረና ገንዘብ ካለው የሚፈልገው ፈልፈል አበጥ ምናምን ያለችዋን እንጂ የተማረችዋን አይፈልግም። ይለዝም ወንጤ ምክንያቱም አርጊመንት አለ፣ ኮንፊደንስ አለ፣ ምን አለ ኖ ቴንክ ዩ ነው የሚል። ስለዚህ ለዛ ወንድ የተማረ እውቀት ያለው ገንዘብ ያለው የተማረችዋን ብዙ ጊዜ ፈላጊ ያለ ምክንያቱም ሂጋሮ ጋር ተምሯል፣ ገንዘብ አለው፣ እውቀት አለው፣ ሁሉ ነገር አለው። የሚፈልገው ነው በቃ ሚስት ብቻ የምትሆን ነው የሚፈልገው እንጂ አብራ እንትን የምትለው ብዙ ጊዜ ፈላጊ አይደለም። እንደምታየው በዓለም ላይ እንደምታየው ማንም በጣም የተማሩና ትልቅ የደረሱ ሰዎች የተማሩ ሴቶችን አግብተው ሲኖሩ አለ። እንትንስ አለ ብለህ ታምናለህ? ለምሳሌ አሁን እዚህ ሶሻል ሚዲያ ላይ እነዚህ ፌሚኒስቶችን ብዙ ጊዜ እናያለን። አንዳንዶች የሚያንሸራሽሩት ባህሪ ስለሆነ ለመናገር
እንደው ባል እንኳን ባይኖራት ወንድምን ባይኖራት የወንድ ጓደኛ የላትም እንዴ እስክትል ድረስ ትክክለኛ የወንድ ልጅ ጥላቻ የምታይባቸው ሴቶችን ታያለህ። ይሄ ስፕሪት የሆነ ነገር ወንድን የመጥላት ወንድን ዳውን የማድረግ መንፈስ ያለባቸውን ታያለህ። አንዳንዶች ባሉበት ሀገር ሆነው በአካል በጣም ሩራል በጣም ገጠር አካባቢ እንዳለ ሴት ያስባሉ። ያሉት ግን ዩሮፕ ነው። ሶ ትሪትመንቱ ወይም ደግሞ ሲስተሙ እሷ ያለችው በጣም ልም ያለ ገጠር ውስጥ ነው። አፈርማቲቭ አክሽን ያስፈልጋታል ተብላ ልዩ ትሪትመንት ነው የምትጠብቅ ነው ያለችው። ሶሻል ሚዲያ ላይ የምታየው ነገር ይሄ የሴቶች እኩልነት የሚለውን ነገር እንዴት ነው የምታየው? ይሄ ወንዶችን የማሸማቀቅ ወንዶችን የመምቻ አንዱ መንገድ ነው ብለው የሚያስቡ ሰዎች አሉና ጉዳዩ እውነት መታየት አለበት። ለምሳሌ ኢሮፕ ያለች ሴት አይ ገባኝ በደንብ ነው አንተ ኤክስፕሌን ስታደርግ ስትጠይቅ ደስ የሚለኝ ገልበህ ነው የምጠይቀው በደንብ አድርግ። ምንድን ነው አንዳንዶቹ አዶን ብሌም በትራማ የመጡ ናቸው። በቤተሰብ ወይ በካዝን ምናምን የተደፈሩ እህቶች አሉ። ጭንቅላታቸው በጣም የተነካ እህቶች አሉ። ገባ ወንድን ሊጠሉበት የሚችል ነገር ይዞ የመጡ እህቶች አሉ። አሁን እሷ መጣ ስለ ወንድ የፈለግከውን መልካም ብታወራ ወርቅ ቢያነጥፍላት ወንድን የመውደድ ማንነት የላትም። ለምን? ከህፃንነቷ የደረሰባት ትራማ ያደረጋት ሰዋል። በቃ ኢትስ ኢምፓስብል ለማንም ነግራ ያልታመነችበት ነገር አለ። እነዚህ ሴቶች መጥተው ወንድን ቢጠሉ አይ አንደርስታንድ ዩ ናት። ሌላው ሁለተኛ ብዙ ሴቶች ፌመስ የሚሆኑበት ልንገርህ የሚፈልጉት ወንድ እነሱ እስካሁን እየወደዱት እሱ ጥሏቸው ሄደዋል። በፈለግከው አስይዘኝ የሚወዱት ወንድ የሚያፈቅሩት ወንድ ኖ ብሎ ጥሏት ሄደዋል። ነው በጣም አድርገው ወንድ ትጠላለች። ሶሻል ሚዲያ ላይም ስላየን ነው። በጣም እሷ የምታፈቅረው እያፈቀረችው እየወደደችው ጥሏት ሄደዋል። ወንድ የሚባል እያሉ በቃ እነዚህ ሰዎች ሁለት ነገር ነው። አንደኛው በትራማ የሚመጣ ነው። ሁለተኛው የተከዱ ናናና አልፈልግሽም ብሎ ጥሏት ሄደዋል። ና አለቀል ወንድ የተባልክ ለምን? ሴት ልጅ በስሜት ነው የምታሸንፍ፣ በሌላ ነገር አታሸንፍ። በሌላ there is nothing በጉልበት የምታሸንፍ ሴት የለችም። ስለዚህ የጥላቻ መንፈስ አንተ አሁን ለምሳሌ ከገርል ፍሬንድ ጋር ስትጣሉ ከፍቅረኛ ጋር በተነኝ ነው የምትነካው። ታመጣና ጠቅ ነው የምታደርግ እንጂ መጣ ገጨን ወይም በቦክስ አትልም። አንተ ነህ ዝም ብለህ ቷ የምታደርገው ከሆነ ራሱ በፊት ሲያደርጉ የነበሩት ማለት ነው። እና ምላሳቸው ላይ ነው ላጥ አድርገው የሚናገሩት እና ጥላቸውን በጣም የምታገኘው አሁን ወንድ ልጅ እንትናን ገደላት ሲባል የምትሰማው በተለይ በትዳር ላይ ለዛ የሚያደርስ ንግግሮች ሴቶች ይናገራሉ። ሰምታይምስ ሁሉም እያልኩ አይደለም። ለዛ የሚያደርስ አቢዩዝ እንዲያደርጋት የሚያደርግ ንግግር ትናገራለች። ወንድነቱን የሚፈታተን ነገር የሚያስደስተውን አይደለም የሚፈታተነውን ታረግና ህይወታቸው የሁለቱም የሶስቱም የቤተሰቡላ የሚጠፋበት አጋጣሚ አለና እኔ የምለው ምንድን ነው አንደኛው ከትራማ ነው። ሁለተኛው አብሶሉትሊ በፈለግኳት ይዘኝ የእሷን ሰው ፈልግ፣ እሷን የከዳት ወንድ ፈልግ አለ። በጣም የምትወደው በእልህ እስካሁን ደረጃ ያለች ናት። ከዛ ውጪ there is no way feminist የሚባል የለም። ፈልግ በፈለገው እስቲ የለም በምንም ተአምር የለም። ስለ ኢትዮጵያ ቢሆን አንደርስታንድ አውሮፓ እየኖሩ መብት ያለበት እንደፈለጉ መሆን ያለበት ሀገር ላይ ኖሮ ወንድ እንዴት ትጠላለህ? tell me the reason why መብትሽ አለ፣ እንደፈለግሽ መሆን ትችያለሽ። አሜሪካን ሀገር አውሮፓ የፈለግሽውን አይነት መብት ተሰጥቶሽ የሴትና የህፃን ልጅ መብት የነገስታት መብት ተሰጥቶሽ ልታኮርፊ አይገባም። ኢትዮጵያ ብትሆኛ አንደርስታንድ፣ ምክንያቱም አንዱ አገጭሽን ማውለቅ ይችላል። ስለዚህ ኢትዮጵያ ያሉ ያንን ካረጉ ኦኬ ላል፣ አውሮፓና አሜሪካ ምናምን ላሉት ግን እነዚህ ወንድ ማጣት አብሶሉትሊ እሱ ነው ችግር። የለም ተከልተዋል። ሌላው ያው የቤተሰብ ሰው ስለሆነ ብዙ ጊዜ በትዳር ጉዳይ ያገቡ ሰዎችን ነው መጠየቅ ያለባቸው። አንዳንዶቻችሁ የተዘበራረቀ ምላሽ የምታገኙት በትዳር ጉዳይ
እኔን ለማማከር ትመጣለህ። እኔ ምንም አላውቅም። እኔ ገና